ታምናላችሁ የዚህ ሰፈር ነዋሪዎች የሚኖሩት ውሃ ላይ ነው ቤቶቹ ጽድት ያሉ ናቸው ትምርት ቤት አለ መስጂድ አለ እዚህ እናንተ እንጨቱ ስምት ማለት አልጀመረም እንዴ ሐሳብ ሊቀይር ነው እንዴ ለዚህ ነው እንዴ ተጠንቀቅ ያሉ እዚህ ሀገር ደሃ የለም መንግስት ከዜጎቹ ምንም አይነት ግብር አይሰበስብም ቤት የለኝም ካለ ቤት ይሰጣል አሜሪካ ገብተው መቆየት ይችላሉ ለ3 ወር መቆየት ይችላሉ ምንም ቪዛ የሚባል ነገር አያስፈልጋቸውም የሰረቀ እጁ ነው የሚቆረጠው ሰርቆ የተገኘና በመረጃ የተረጋገጠበት ሁለቱም እጁ ይቆረጣል የዛሬው ጉዞዬ ከጉዞዎች ሁሉ ለምን እንደሚለይ ልንገራችሁ እኔ ዩቲዩብ ከመጀመሪያ በፊት ስለሆነ ስለ ሀገሮች ማንበብ ስለ ሀገሮች ማየት ምናምን ፈልጋለሁና እነዛን ደግሞ እየሰበሰብኩ እየጻፍኩኝ ትምህርት ቤት አቀርባቸው ነበር ከዛ ዩቲዩብም ስጀምር አካባቢ ስለዚህ አሁን ስለመሄድባት ሀገር ጽሁፍ ጽፌ አቅርቤ ነበር እና ዩቲዩብ ላይ በተለይ ደግሞ ጽፌ ተረኩትና በጣም ብዙ ሰዎች ሀገሪቷን ተቀባበሏት ከዛ በኋላ ደግሞ ኤዲቲንጉን አሻሽዬም ለሁለተኛ ጊዜ ዛሬ 6 አመት ይሁን ምናምን ሰራሁት ዩቲዩብ ላይ ማለት ነው ፕሮግራሙን ዩቲዩብ ላይ ስጭ ነው አሁንም ያንን ፕሮግራም ሄዳችሁ ቼክ ብታረጉት ከኦልሞስት 1 ሚሊዮን ከዛ በላይ የሚሆኑ ሰዎች ስለዚህች ሀገር በድምጽ ተርኬ ያቀርብኩትን ሰምተውታል ታዲያ እኔ አንብቤ በድምጽ ተርኬያት የነበረችውንና አሁን ሄደት የምናያት ሀገር አንድ ነች ወይ ያኔ በጽሁፍ እንደገለጽኳትና ተርኬ እንዳሳየኋችሁ ነው እስቲ በአካል ተገኝተን ያንን አስገራሚና ብዙ ሰዎች ተመልክተው ዋው ይቺ ሀገር ያሉለትን ነገር በአካል ሄደን የምናረጋግጥበት ጉዞ ነው ለዚህ ነው ከጉዞዎች ሁሉ ይሄ ጉዞ ይለያል ያልኳችሁ ስለዚህ እንሂድ አሁን ያለሁት በኳላላምፑር ኤርፖርት ነው ሶ በረራይ ከአንድ ሰዓት በኋላ ይነሳል አብራችሁን ቆዩ A few moments later አያሳዝን ፍላይቴ 3 ሰዓት ዲሌይ ሆነ 3 ሰዓት 1 ሰዓት ነበር የነበረኝ አሁን 3 ሰዓት ዲሌይ ሲሆን 4 ሰዓት እቀመጣለሁ ኤርፖርት ውስጥ ማለት ነው ቶታል በስማም የዲሌውን ብዛት ይሁን አሁን እንኳን እዚህ ጋር ቆሜ 3 2 ከታች አንድ በጣም ብዙ በረራ ነው እየዘገየ ያለው አይ ዶንት ኖ ዌዘሩን መሰለኝ እዚህ ኳላላምፑር ላይ አሁን ላይ ወቅቱ ዝናባማ ስለሆነ ዘገየን 3 hours later ኦኬ እንግዲህ ኤርፖርት ውስጥ ረጅም ሰዓት ከተቀመጥን በኋላ አሁን ፋይናሊ ሰዓቱ ደርሶ ቦርዲንግ ተጀምሯል ቦርድ ሲያደርጉ አንድ ማክዶናልድ በርገር ከውሃ ጋር እየሰጡ ነው ምክንያቱም በኤርላይንሱ ህግ መሰረት ከ3 ሰዓት በላይ አንድ በረራ ከዘገየ አየር መንገዱ ምግብ የማብላት ግዴታ አለበት ስለዚህ ለሁሉም ቦርዲንግ ሲያደርጉ እንደምታዩት በርገርና ውሃ ለሁሉም እያደሉ ወደ አውሮፕላን የሚያስገቡት ማለት ነው ስለዚህ በርገራችንን ይዘናል ውሃችንን ይዘናል በላበላ እናርግና ሰው ጉዟችንን እንቀጥላለን ማለት ነው ስለዚህ እዛ ጋር ሄደን እንብላ አየር መንገዱ ውስጥ በቃ ረጅም ሰዓት ከመቀመጥ የተነሳ ወደዛ ሲሄድ ወደዚህ ስመጣ ወደዛ ስገባ ሸመደድኩት አየር መንገዱ ነው አሁን እዚህ ራሱ ብቀጠር በቃ ምንም እንትን አይለኝ ወይኔ ውሃዋ ትንሽ እንደቷል አንሰጥም አትሉም እንዴ ከዚህ ኤኒዌይስ እስቲ የኤዥያን ኤርላይንስ የጋበዘንን በርገር ብሉና ትገባላችሁ ተብለናል ወደ አውሮፕላኑ ስለዚህ እየበላን እንጂ ወገን መንገድ ተስተጓጎለ እኮ ቶሎ ቶሎ በሉ እንጂ እስማ ወልድ መንፈስ ቅዱስ አጠናቀናል ፋይናሊ ሬዲ ቱ ጎ ብሩናይ ፋይናሊ 83ኛ ሀገር ብሩናይ ገብቻለሁ ላንድ አረግን አሁን Thank you bye bye ኢሚግሬሽን አልፈን ፋይናሊ ብሩናይ ገብተናል ማለት ነው ዋው ኦኬ ስሞል ኤንድ ሲምፕል ኤርፖርት በቃ አራይቫሉ ይሄ ነው በቃ ሲምፕል አዛባዛ የለው ምን ይለው እቺ ብቻ ናት ኦኬ ወዴት ነው ኤግዚቱ አይ ቲንክ በዚህ ተከፈት ኦኬ ታክሲያቸው እዚህ ይለያል ግራብ ምናምን እንደ ብዙ የእስያ ሀገሮች አይሰራም ዳርት ነው ይሄን እንኳን ቀድሜ አውርጄዋለሁ ኦኬ ታክሲ እንያዝና ወደ ሆቴል እንሂድ ኤርፖርቱ ሲያምር የሆነ ሲምፕል ነው ግን በቃ ያምራል ሆቴል ደረስኩ የያዝኩት ሆቴልና ኤርፖርቱ የሚራራቀው ገምቱ ምን ያህል ደቂቃ ይመስላችኋል 8 ደቂቃ እንዴት እንደደከመኝ እንዴት እንደሰለች እኔና ፈጣሪ ነው የምናውቀው በስማ የሻንጣዬ ጎማ እንትን ነው የሚመስለው ሄሊኮፕተር ነው የሚመስለው ኦኬ እስቲ እናየዋለን ሩማችን ኦ ሶ ናይስ ምን አለን ጊዜያዊ ፉሳችን ይችነች እሺ ሻይ ምናምን እዚህ ጋር እንጠጣለን እሺ ቀምናስቀምጥበት ነው ይሄ ስማ በጣም ቢዩቲፉል ነው በስማ በጣም የሚያምረው እና $7 ነው ፐር ናይት ይሄን ይመስላል ሩማችን እውነቱን ለመናገር እጅግ በጣም ነው የደከመኝ ያው ዲሌው ምኑና አሁን በጊዜ ተኝቼ ነገ ቪዚት ማድረግ ነው በቃ ከተማዋን ማለት ነው ስለዚህ ነገ እንገናኛለን ይመሻል
ነግቷል ጉብኝታችንም ተጀምሯል ያለነው የቡሩናይ ዋና ከተማ ባንዳር ሲሪ ባንጋዋን ነው እንግዲህ ስማ ትንሽ ረዘም ስለሚል አጠራሪ ለማንኛውም ወደ ዳሩ ሰላም ቡሩናይ እንኳን ደህና መጣችሁ የቡሩናይ በዋና ስሟ ስትጠራው በረጅሙ ዳሩ ሰላም ቡሩናይ ይሏታል ዳሩ ሰላም የአረብኛ ቋንቋ ነው የሰላም ቤት የሰላም ሀገር እንደማለት ነው እንግዲህ ከውሃ ነዳጅ የሚረክስባት የዓለማችን አምስተኛ ከበርቴና ሀብታም ሀገር ደሃ የሚለው ትርጓሜ ከሌላ ሀገራት በተለየ እዚህ ሲመጣ ትርጓሜውም ፈጽሞ የተለየበት ልክ ይሄ ድሮ ተረት ላይ እንደምትሰሙት አይነት ንጉስ እየጠራ እየጋበዘ የሚያበላበት አስገራሚና እጅግ በጣም የተለየ ሀገር ነው ስለዚህ ሀገር ዛሬ ነግራችኋለሁ በአካል ተገኝቼ እቺን ሀገር ለመጎብኘት ችያለሁ ማለት ነው እንግዲህ ባንዳር ሲሪ ባንጋዋን ተዘዋውረን ስትሪቶቿን አስጎበኛችኋለሁ የተለያዩ አስገራሚ ፋክቶችን ነግራችኋለሁ እጅግ በጣም በመድር ላይ ካሉ ሰላማዊ ሀገሮች ቶፕ የሚባል ምንም አይነት ወንጀል የማይፈጸምበት የሚባል ነው በአመት አንድ ሰው እንኳን አይገደልምና ምንም አይነት መጠጥ ቤት የሚባል የሌለበት መጠጥ መሸጥ በህግ የሚያስቀጣበት የዓለም ሰላማዊ ጸጥተኛ ሀገር የምትባለው ለዛ ነው በሀገሪቷ ውስጥ አንድም መጠጥ ቤት የለም መጠጥ መሸጥም ወንጀል ነው እዚች ሀገር ላይ ስለዚህ ለዛ ነው ዳሩ ሰላም ወይም የሰላም ቤት የሚሏት ልክ 8 ሰዓት ሲል ወይ ከምሽቱ 2 ሰዓት ሲል ሁሉ ነገር ተዘጋግቶ ሁሉም ቤተሰብ ተሰባስቦ እየተጫዋወተ ይኖራል እንጂ ከዛ በኋላ ከምሽቱ 2 ሰዓት በኋላ ብዙ የሚከፈት ነገር የለም ሁሉም ነገር እንቅስቃሴ ይቆማል ሙሉ በሙሉ ህዝቦቿ የእስልምና እምነት ተከታይ የሆኑባት ቡሩናይ የዛሬው ጉብኝታችን ጀምሯል ማለት ነው አብራችሁን ቆዩ ሆፕፉሊ በጣም እንደምትወዷት ተስፋ አደርጋለሁ እቺን ሀገር የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ ይህንን ቪዲዮ ደግሞ ስፖንሰር እያደረገ ወደ እናንተ እያቀረበላችሁ ያለው ማን ነው ይግቦ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ ቤቶቻችን ተጠናቀዋል ይምጡና ይረከቡ በተንጣለለው የፊሶን መንደር ታውን ሃውስ ቪላና አፓርትመንት እንደ ምርጫው አቀርበናል ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል እርሶን ይጠብቃሉ የከርሰ ምድር ውሃ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር ሰፊና አስተማማኝ የመኪና ማቆሚያ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች 7 መታጠቢያ ቤቶች 2 ሳሎን 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት 6 መታጠቢያ ቤትን 1 ባህላዊና 1 ዘመናዊ ኩሽና ካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር ይምጡ ዛሬውኑ የቤት ባለቤት ይሆኑ በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን ፊሶን ሪል ስቴት የርሶ ኦኬ ከስፖንሰራችን ማስታወቂያ በኋላ ተመልሰናል የቡሩናይ የዳሩ ሰላም ጉብኝታችን ጀመረ እንግዲህ ዝናቡ ሄድ መጣ ያለ በጣም አስቸጋሪ ነው ዝናቡ ግን በዝናብ ውስጥም ቢሆን እንግዲህ ሆቴል ኤግዜሪስታቸው ይሄንን የመሰለ ጃንጥላ ሰጥቶኝ ያው በጃንጥላ እየጎበኘው ነው ሀገሪቱን ማለት ነው የኦማር አሊ ሰይፈዲንን መስጂድ ላሳያችሁ በጣም የሚገርም እጅግ በጣም ጃይንት የሆነ ከተማው ላይ ያለ መስጂድ ነው ይሄ የኦማር አሊ ሰይፈዲን መስጂድ ነው የሚባለው በጣም የሚገርመው ነገር ምንድነው ስለዚህ መስጂድ ካላችሁ መስጂዱን ለመገንባት የወጣው ገንዘብና የተገነባበት ቁሳቁስ እጅግ በጣም አስደናቂ ነው በጣም በበርካታ ዓለም ሀገራት ከምታዩት አይነት መስጂድ በጣም የተለየ በውድ ቁሳቁስ የተሰራ ነው የመጡት ምነበረዶች የወጣው ገንዘብ እያንዳንዱ መብራት እያንዳንዱ ጥጋጥግ የተሰራው በልዩ ጥንቃቄ ነው ከዛ ሁሉ ደግሞ በጣም የሚገርመው ነገር እንደምታዩት እነዚህ ሁሉ የመስጂዱ የላይ ጉልላቶች የምታዩዋቸው ማለት ነው እንዳለ ሙሉ በሙሉ ከንጹህ ወርቅ የተሰሩ ናቸው ጉልላቶቹ እናም በመድር ላይ ካሉ እጅግ በጣም ውድ ከሚባሉና በጣም በርካታ የእስልምና እምነት ተከታዮችም እዚህ ቡሩናይ በመጡ ጊዜ በቀዳሚነት የሚጎበኙት ስፍራ ነው ይህ እንግዲህ የኦማር አሊ ሰይፈዲን መስጂድ ማለት ነው እንግዲህ እንዳልኳችሁ ጉልላቶቹ ዶሞቹ በጠቅላላ ከንጹህ ወርቅ የተሰሩ መሆናቸውና እንደገና ደግሞ እዚህ ጋር ውሃም ታያላችሁ ይሄኛው ውሃ እንግዲህ በወቅቱ የነበረ ሀይቅ ምናምን እንዳይመስላችሁ በመስጂዱ ዙሪያ ልምላሜን ለማመልከት ሆን ተብሎ ለመስጂዱ የተሰራለት ውሃ ነው እንደምታዩት ማለት ነው ዙሪያውን በዚህ መስጂድ ጀርባ እዚህ ጋርም ደግሞ የቀድሞ ንጉሳውያንን በአጠቃላይ ለማሰብ የመርከብ ተገንብቷል እዚህ ጋር እንደምታዩት የመርከብ ህንጻ እንደምታዩት የመርከቧም ቅርጽ የጥንት አይነት ቅርጽ አላት የጥንት መርከቦች
አይነት ቅርጽ ነው ያላት እና ይሄንንም እንግዲህ የድሮ ነገስታትን የንጉሳውያንን ዘመን ለማሰብ ተብሎ የተሰራ ቅርጽ እንደሆነ ነው ማለት ነው የሚናገረው። እንግዲህ እዚህ ጋር ስለ መስጂዱ አንዳንድ ሁኔታዎችን ልንገራችሁ። እንግዲህ ይህ መስጂድ አስገራሚ ነገሩ ምንድነው? ሚናራው በጣም ግዙፍ ነው። እንደምታዩት በጣም ግዙፍ ነው። ካሜራ ላይ ምናልባት አንሶ ካልታያችሁ በስተቀር ማለት ነው። ስለዚህ ከተማዋ ውስጥ እንግዲህ ምንም አይነት ግንባታ ስታካሂዱ ከዚህ ሚናራ መብለጥ የለበትም ከህንጻው ማለት ነው። ስለዚህ ከመስጂዱ የሚበልጥ ህንጻ በሙሉ እዚህ ዋና ከተማዋ ላይ መገንባት በፍጹም የተከለከለ ስለሆነ የምታያቸውም ህንጻዎች በሙሉ ከዚህ መስጂድ አነሳ ያሉ ናቸው። ስለዚህ ይሄ መስጂድ ዋናው ሞስክ ነው እዚህ ቡሩናይ ውስጥ ማለት ነው። እንግዲህ የዚህን መስጂድ ስያሜውን ስናይ ደግሞ በ28ኛው የቡሩናይ ሱልጣኔት ነው የተሰየመው ማለት ነው መስጂዱ። ማለትም አሁን ያሉት የቡሩናይ ንጉስ የሳቸው አባት ማለት ነው። ስለዚህ በነገራችን ላይ እዚህ የቡሩናይ ውስጥ በቃ በዋና ከተማዋ በተለይ ሲዞሩ በጣም ግዙፍ የሆኑ እጅግ በጣም የሚያማምሩ መስጂዶችን ነው የምታዩት። ከነዛ ግን ይሄ በመጠኑም በአይነቱም ትንሽ ገዘፍ ብሎ ነው የምታዩት እና መስጂዶቹ አሰራራቸውም ሁሉ በጣም የሚያምሩ ሰው። እንግዲህ የቡሩናይ ጉብኝታችን ቀጥሏል። ያው በዝናብ እንግዲህ በጃንጥላ እየተዘዋወረን ሌላ ቡሩናይ ላይ የምታዩት አንድ የተለየ ነገር ላሳያችሁ። ይሄውም አጻጻፋቸው ነው። በነገራችን ላይ ቡሩናዮች የስራ ቋንቋቸው የማላይ ቋንቋ ነው። ማላይ ቋንቋ ነው ግን እንግሊዘኛ 100% እንግሊዘኛም ተናጋሪ ናቸው። ስለዚህ ሁሉም እንግሊዘኛም ይናገራሉ፣ ማላይም ይናገራሉ። ስለዚህ የስራ ቋንቋቸው ማላይ አንደኛ ነው፣ ሁለተኛ የስራ ቋንቋቸው እንግሊዘኛ ነው። በጣም ፐርፌክት እንግሊዘኛ ነው የሚያወሩት። ስትሪቶቻቸውን ስትመለከቱ እያንዳንዱ ጎዳናዎች ላይ ምናምን የሚጻፉ ጽሁፎች የንግድ ቤቶች በሁለት ቋንቋ ነው የሚጻፉት። እንደዚህ እንደምታዩት ከላይና ከታች አያችሁት እዚህ ጋርና እዚህ ጋር። አሁን ከላይ ስታዩት ያኛው አረብኛ ይመስላል አይደል? ግን አይደለም። የአረብ ፊደላትን ተጠቅመው ነው የሚጽፉት። ቋንቋው ማላይኛ ነው። በማላይኛ ነው የመንገዱ ስያሜ፣ የንግድ ቤቶቻቸው፣ ቡና ቤት ምናምን ሁሉም እያንዳንዱ ነገር ይሄ ካፌም ሆነ ምንም ሬስቶራንት ሲጻፍ ከላይ የአረብኛ ወርድ ተጠቅመው የአረብኛ ፊደላትን ነው የሚጠቀሙት። ፊደሎቹ የአረብኛ ፊደሎች ናቸው ግን ቋንቋው ማላይ ነው። ስለዚህ የማላይ ቋንቋ የሚጽፉት በአረብኛ ፊደል ነው ማለት ነው። ስለዚህ ልክ ይሄ በአማርኛ ቤስት ብሎ እንደ መጻፍ ማለት ነው ወይ ደግሞ ምናምን የአረብኛ ቋንቋን ከእስልምና እምነት ጋር ቁርኝት ስላለው ነው የተመረጠው። በዚህ ብቻ ሳይሆን ጥንት በነበረው በቡሩናይ የጥንታዊ ኪንግደምም ጊዜ ተመሳሳይ ነገር ነው የሚደረገውና የአረብኛ ፊደላቱን እንደ ትልቅ ነገር ስለሚቀበሉት የአረብኛ ተናጋሪ የለም። አረብኛ ይናገሩ ግን የአረብኛ ፊደላትን ስለሚያውቋቸው በአረብኛ ፊደሎች የስትሪቶች ስም፣ የተለያዩ የገበያ ቦታዎች ይጻፋሉ ማለት ነው። ወዴት ነው የማየው? ልክ እንደ እንግሊዝ ስለሆነ ስትሪቶቻቸው ግራ ያጋባል። ከዚህ ነው የሚመጣው ከዚህ ነው ኬቱ ጋር ነው የሚገጨኝ እያልኩ ለማየት ዜብራ የለም ባይዞ እንደዚህ ክፍት ነው የሚያደርጓቸው። ምንም እስካሁን ዜብራ አላየሁ። እንደሌላው ዓለም እንደዚህ ዜብራ የተቆራረጠ አይቀቡም። በቃ የሆነ መንገድ ነው የሚያደርጓት። ዋው ቻይና ተወን ነገር ነች እቺ። እንግዲህ ቻይናና ህንድ እኮ ያልገባበት የለም። ቻይኖች፣ ህንዶች ብዙ ሀገር ላይ በቃ የቻይና እንትን ታገኛላችሁ። በቃ የሆነ ቦታ ላይ የቻይናዎች ቦታ። ክቡራን ተመልካቾቼ እንግዲህ ይሄ ከጀርባ የምታዩት መስጂድ ደግሞ በዚህ በቡሩናይ ውስጥ ከሚገኙ መስጂዶች እጅግ ከፍተኛ ገንዘብ የፈሰሰበትና ቡሩናይ ውስጥ ከሚገኙ መስጂዶች ይሄ ንጉሱ የሚሰግዱበት መስጂድ ነው። ንጉሱ በአርብ የጁምዓ ጸሎት የሚያደርጉት እዚህ እየመጡ ነው። እንደምታዩት እጅግ በጣም ነው የሚያምረው። 29 ትንንሽና ትልልቅ ዶሞች አሉት በዙሪያው ላይ። 29 ዶም የሆነው ደግሞ ንጉሱ 29ኛ ሱልጣኔት ስለሆነ አሁን ያሉት ሱልጣኔት 29ኛ ሱልጣኔት ናቸው። 29ኛ ንጉስ ናቸው ለዚህ ለቡሩናይ ማለት ነው። ስለዚህ የምታያቸው 29 ትንንሽና ትልልቅ ጉልላቶች በሙሉ ከንጹህ 24 ካራት ወርቅ የተሰሩና እጅግ ከፍተኛ ገንዘብ የፈሰሰበት ራሳቸው ንጉሱም እዚህ ነው የጁምዓ ጸሎታቸውን የሚያካሂዱት። ረመዳንም ጸሎት ሲኖር በአጠቃላይ እዚህ ነው ጊዜያቸውን የሚያሳልፉት ንጉሱና። በነገራችን ላይ በረመዳን ወርም ከመጣችሁ ንጉሱን በቀጥታ ማግኘትም ትችላላችሁ። እዚህ እንደተነገረ እጅግ በጣም ነው የሚያምረው። ሉክ ዋው በጣም ነው የሚያምረው። በተለይ የተለያዩ የእስልምና እምነት ተከታዮች ከተለያየ ቦታ ሲመጡ እዚህ መስጂድ ሳይደርሱ አይሄዱም። ስለዚህ እስቲ ለእስልምና እምነት ተከታይ እህት ወንድሞቼ እንግዲህ ይህንን መስጂድ እንዲህ ከውጭ አሳይቻችኋለሁ፣ ግን እስቲ ከተቻለ ደግሞ ውስጥ ገብተን ለማየት እንሞክር። በጣም የተለየ መስጂድ ነው ብለውኛል። የሆቴል ሪሴፕሽንን ስጠይቀው ሂድና ጠይቃቸው እርግጠኛ አይደለሁም ብለውኛል። እስቲ እንግዲህ የሚቻል ከሆነ እንሂድ። የሆኑ ቱሪስቶችም እያየሁ ስለሆነ ወደ በረንዳው አካባቢ አይ ቲንክ በዚህ ነው መሰለኝ መግቢያው አይደል? ከተቻለና ውስጥ ገብተን ባየን ቪዚቲንግ ሃውስ ኢንሳይድ ዘ ሞስክ ይቻላል። ኦኬ ጫማችንን እዚህ ጋር እናውልቅ። አይ ቲንክ እዚህ ጋር ዝናብ ነገር አለ። ስለዚህ ጫማ ይቻላል ብለውኛል። እንግዲህ ስሜን ልጽፍ ነው። ስማችሁን ጽፋችሁ ትፈርማላችሁ። ከዛ በኋላ ወደ ሴቶቹ መጸለያ ቦታ ላይ መሄድ አይቻልም። እንደገና ደግሞ ሴት ሆኖ ሱሪ ለብሰው ምናምን መግባት አይችሉም። ወንድም ደግሞ ቁምጣ መልበስ አይችልም። ስለዚህ አለባበሳችሁ ለመስጂዱ የሚመጥን ነው ካሉ ማለት ምንም የሰውነታችሁ ክፍል የተጋለጠ ከሌለው ትገቡ ትደረጋላችሁ። ሴቶቹ ደግሞ የተጋለጠ የሰውነት ክፍል ካላችሁ እጃችሁ ላይ ወግራችሁ ላይ ቁምጣ ካረጋችሁ የግድ መልበስ አለባችሁ። እንደዚህ አይነት ቀይ ልብስ ይሰጧችኋል። እዚሁ ያለ እሱን አልብሶ ያስገባችኋል። ግን ነገር ግን ኖርማል አለባበስ ሰውነታችሁን የሚሸፍን ከለበሳችሁ ችግር የለውም። ሉካት መስጂዱ ዋው
በጣም ነው የሚያምረው። አይ ቲንክ ወደ ውስጥም መሄድ እንችላለን። እስቲ ደግሞ ኡዱ የሚደረግበት ነው ይላችሁ። መስጊድ ውስጥ ሰላት ከመደረጉ በፊት ኡዱ የሚያደርጉበት ክፍል ነው። አሁን መግባት አይቻልም፣ ከውጭ ነው ጀስት ያየነው። ጸጥታ ይከበር ስላሉ ሰዎች የሚሰግዱ ስላሉ ዝም በሉ ብለዋል። ለዛ ነው ዝም ብዬ እያሳየኋቸው ያሉት መስጊዱ። ዋው! ይሄ ዋናው ትልቁ ከውጭ የምናየው ዶም ነው። ሙሉ በሙሉ እንግዲህ ወርቅ ነው እንደምታያቸው። እነዚህ በሙሉ መስጊድ ውስጥ የምታያቸው ነገሮች ሙሉ በሙሉ ከ24 ካራት ወርቅ የተሰሩ ናቸው። የሚገርም ነው። ዋናውን አየ ነው። በነገራችን ላይ በጸሎት ሰዓት ይዘጋል። ጸሎት ሰዓት ሲሆን መውጣት አለባቸው። ሙስሊም የሆኑት ይቆያሉ እዚሁ ጸሎት ሲሆን፣ ሙስሊም ካልሆናችሁ ደግሞ አስቀድማችሁ የምትጽፉት እሱን ስለሆነ ሙስሊም ካልሆናችሁ ደግሞ የጸሎት ሰዓት ሲደርስ ውጡ ትባላላችሁ። ይሄኛው ደግሞ ንጉሱ ሲመጡ የሚመጡት በዚህ ጋር እንደምታዩት በዚህ እስኬሌተር ማንም አይሄድም። ማንም እንዲሄድ አይፈቀድለትም። ንጉሱ ብቻ ናቸው ሲመጡ በዚህ ውስጥ የሚሄዱት። እንዴት እንደሚያምር በቃ መግለጽ ራሱ ያውቃል። የንጉሱ አጃቢዎች በአጠቃላይ በዚህ ደረጃ ሲመጡ ንጉሱ በመሀለኛው እስኬሌተር ይሄዳሉ። እስኬሌተሩን ዝግ ለምታዩት እሳቸው ሲመጡ ብቻ ነው ያያችሁት። ከታች ላይ መግቢያው ጋር ተዘግቷል። ሲመጡ ብቻ ይገቡበታል። ውበቱ፣ ግርማ ሞገሱ፣ ስፋቱ፣ ያረፈበት ቦታ በጣም የሚገርም ነው። ዋናው የጸሎት ቦታ ብቻ ዋናው መስጂዱ ብቻ 5000 ሰዎችን በአንድ ጊዜ ለጸሎት መያዝ ይችላል ማለት ነው። በነገራችን ላይ እያንዳንዱ ማቴሪያል በኋላ የማሳያችሁ ሌላ መስጂድ አለ። እጅግ በጣም ከውድ ማቴሪያል ነው የተሰራው። ይሄ እንግዲህ የከተማው ውድ ነው፣ ግን በቅርቡ የተሰራ ነው። ከሱ ቀድሞ የተሰራ አለ፣ ወደ በኋላ አሳያችኋለሁ። ግን እጅግ በጣም ነው የሚያምረው። እነበረዱ አሰራሩ፣ ፓርኩ በቃ የተለየ ውበት ነው ያለው። በቃ እንግዲህ የቡሩናይ ጉብኝታችን ቀጥሏል። ንጉሱ ሰላት የሚያደርጉበትን መስጂድ ጎብኝተናል። የቡሩናይ ጉብኝታችን አሁንም ቀጥሏል። አብራችሁን ቆዩ። በነገራችን ላይ የቡሩናይ መገበያያ ገንዘብ ይሄ ነው እንደምታዩት። የንጉስ አልቦልካ ምስል አለበት። የሆነ እንደ ላስቲክ ነገር ነው ራሱ ታዩታላችሁ። እዚህ ጋር እንደ ላስቲክ ነገር ነው ያሳያል። እዚህ ጋር ደግሞ የንጉስ አልቦልካ አሁን ያሉት ንጉስ የእሳቸው ፎቶግራፍ አለ። እዚህ ጋርም ደግሞ የእሳቸው ፎቶግራፍ አለ ከህዝባቸው ጋር ማለት ነው። ይሄ እንግዲህ የቡሩናይ $50 ነው። በነገራችን ላይ የቡሩናይ ገንዘብ በጣም ጠንካራ ገንዘብ ነው ማለት በቃ ስትሮንግ ከሚባሉት ከረንሲዎች አንዱ ነው። ምንዛሬው ለምሳሌ አንድ የቡሩናይ ዶላር የሚመነዘረው በ70 የዶላር ሳንቲም የ30 ሳንቲም ዲፈረንስ ነው ያላቸው በአንድ ዶላር እና በአንድ የቡሩናይ ዶላር ማለት ነው። እንደምታዩት ዳሩ ሰላም ይላል። ቡሩናይ ዳሩ ሰላም። ቡሩናይ የሰላም ቤት እንደማለት ነው፣ የሰላም ሀገር እንደማለት ነው። ይሄንን ይመስላል እንግዲህ ገንዘቧ ስትሮንግ ነው ከረንሲዋ። ኤኒዌይስ የዳሩ ሰላም ጉብኝታችን እንደቀጠለ ነው። እስኪ ደግሞ ዞር በጣም የገረመኝ ነገር ምንም ነገር ካሽ አያስፈልጋችሁም ስትዞሩ ከተማው ላይ። ኦንሊ ቲንግ ታክሲ ብቻ ካሽ ይፈልጋል። አልገባኝም እንዴት እንደሆነ። ማለት ታክሲ ላይ ብቻ ነው በካሽ የምትከፍሉት። ሌላው ቦታ ሁሉም ቦታ ካርድ ይቀበላሉ። ምንም በካሽ የሚቀበሏችሁ ነገር የለም። ታክሲዎቹ ብቻ ነው ካሽ የሚፈልጉት። የራሱ አፕሊኬሽኑም ላይ በቃ ካሽ ነው ሰጣቸው ይላል። በጣም ይገርማል። ኤኒዌይስ ጉብኝታችን ቀጥሏል። በነገራችን ላይ ስለዚች ሀገር በጣም አስገራሚ የሆኑ አንድ ሶስት ነገሮችን ብቻ ልንገራችሁ። የመጀመሪያው መንግስት ከዜጎቹ ምንም አይነት ግብር አይሰበስብም። ምንም አይነት ግብር መንግስታቸው አይሰበስብም ከዜጎቹ። በቃ ስሩ ያዙት ነው። ስለዚህ ይሄ ስራ ግብር ምናምን የሚባል እዚህ ሀገር ፈጽሞ ተረት ነው እንጂ መንግስት ግብር ከዜጎቹ አይሰበስብም። ብዙ የጉዞ ሀገራትን ኢቭን የአሜሪካ የእንግሊዝ ሀገራት ዜጎችን ጭምር በቃ ቱሪስቶቹ ፍዝዝ የሚያደርጋቸው ሲነገራቸው እሱ ነው የሚሉት እንደዚህ እና ግብር አለመሰብሰቡ ነው። ሁለተኛው ደግሞ ነዳጅ ቺፕ፣ በጣም ቺፕ ነው ነዳጅ። ለምሳሌ ውሃ 1 ሊትር የታሸገ ውሃ የሚሸጠው $1 ነው። አንድ የቡሩናይ ዶላር ማለት ነው፣ የቡሩናይ ከረንሲ ዶላር። በተመሳሳይ ነዳጅ ደግሞ 45 ሳንቲ እስከ 50 ሳንቲ ነው የሚሸጠው 1 ሊትር ነዳጅ ማለት ነው። ስለዚህ እነዚህም የሚለኩት በሊትር ነው። የእንግሊዝ ቅኝ ግዛት አይደሉ፣ እንግሊዝ ሊትር አይደለም የምትለካው፣ እነሱም በሊትር ስለሚለኩ ለምን አሜሪካ ስትሄዱ እነሱ የሚለኩት በጋሎን ስለሆነ ማለት ነው። ስለዚህ በጣም ቺፕ ነው ሀገሩ፣ ማመን ከሚያቅታችሁ በላይ ማለት ነው። በቃ ይሄ መጓጓዣ፣ ነዳጅ ምናምን እነዚህ ቺፕ ናቸው በጣም። ያው ምግብ ምናምን ነው ውድ ማለት ነው። አብዛኛው ነገር ኢምፖርት ስለሚያደርጉ ማለት ነው። ስለዚህ ምግብ ምናምን ትንሽ ውድ ነው እኔ እንዳየሁት። ሌላው ነገር ግን ርካሽ ነው። መጓጓዣ ርካሽ ነው። ሁሉ ነገር በጣም ርካሽ እና እንደምታዩት ነው። በጣም ነው የሚያምረው። በጣም ውብ ከተማ ነው። እንግዲህ ያስቡት ግብር የማይሰበሰብበት ምናምን። ይሄ ተውት፣ ምርጫ ፖለቲካ ምናምን ይባል ተውት። እና በጣም አስደናቂው ነገር ምንድነው አትሉ? እዚህ ሀገር ድሃ የለም።
ማለት የዚህ ሀገር ድሃና የሌላው ዓለም ድሃ በጣም የሚለያዩ ናቸው። አሁን ለማመን ይከብዳል። ምንድነው ለምሳሌ ድሃ የምንለው በሌላው ሀገር ምንድነው ስንል ይሄ ወይ የከፋ ድህነት የሚባል አለ፣ እንደገና ድሃ የምንለው አለ፣ ሚድል ክላስ አለ። የሌላ ሀገር ሚድል ክላስ ነው እዚህ ሀገር ድሃ የሚባለው። ለምሳሌ እዚህ ሀገር ድሃ የሚባለው ሰው መኖሪያ ቤት አለው። ምክንያቱም ሆምለስ መሆን አይቻልም። እዚህ ጎዳና መውጣት መለመን ምናምን ወንጀል ናቸው እና ወንጀል ሲሆን ደግሞ ዝም ብሎ ወንጀል ነው ማለት ብቻ ሳይሆን ለምሳሌ ቤት የለኝም ካለ አንድ ዜጋ ቤት ይሰጠዋል። በቃ ለሱልጣኑ ሄዶ ማመልከት ብቻ ነው የሚጠበቅበት። ቤት የለኝም ካለ ቤት ይሰጠዋል። በቃ መብላት አልቻልኩም ካለ ምግብ እንኳን አክቹሊ ምግብ በየቤቱ ራሱ ሩዝ ምናምን ይታደላል። እንደፈለገ ነው የሚታደለው። ምንም ይሄ ምግብ ምናምን አይደለም መሰረታዊ ጥያቄያቸው። የቅንጦት እቃ መግዛት ያቃተው ነው በቃ እዚህ ሀገር ድሃ የሚባለው። የቅንጦት ማለት ሌክዠሪ መኪና ሊሆን ይችላል፣ ሌክዠሪው ማጌጫ ወርቅ ምናምን ሊሆን ይችላል። እሱ ነው ድሃ ማለት የሌለው ማለት ነው። እነዚህ ነገሮችን መግዛት ያልቻለ ድሃ ይባላል እንጂ በንጽጽር ልክ በሌላው ዓለም እንደምናየው በአሜሪካም በእንግሊዝም በአፍሪካም በምንም እንደምናየው መኖሪያ ቤት አይደለም ጥያቄያቸው። መኖሪያ ቤት ምክንያቱም ይሰጣልም ይገዙታልም። መንግስት የሚሰጠው ቤት አለ፣ ካልተመቸው ደግሞ የራሱን አጠራቅሞ ይገዛል። ቆንጆ የሆነ ብድርም ስለሚሰጥ መንግስት ማለት ነው ለዜጎቹ። ስለዚህ ያ ጥያቄያቸው አይደለም። መሰረታዊ ጥያቄያቸው ስለተመለሰ ድሃ የሚባለው ከዛ መሰረታዊ ጥያቄ ሻል ያለ ነገር የሚፈልግ ማለት ነው። ስለዚህ ሌላው ሀገር ሚድል ክላስ የምንለው ነው። በቃ ለምሳሌ ቤት አለው፣ መኪና አለው፣ በቃ ይሁን ራሱን የሚፈልገውን እያሟላ በቃ ሂዝ ፋይን ይኖራል። ያ ሚድል ክላስ የምንለው ማለት ነው። የተወሰነ ቢዝነስ ይሰራል፣ ብር አለው፣ ገንዘብ አለው፣ የሆነች ነገር ያስቀምጣል ምናምን። ያ ሚድል ክላስ እዚህ ሀገር ድሃ የሚባለው እሱ ነው ማለት ነው እንጂ ቤት የሌለው ሆምለስ መሆን መለመን ምናምን አይቻልም። ከሌለ ቤት ይሰጣል፣ ቤት ነው መኖር ያለብህ ነው። ይሄ በረከት ይደርብናልም እንዴ? ይሄን ቪዲዮ አሜን እያላችሁ ነው ማየት ያለባችሁ። ቡሩናይና ልጅ ቡሩናይ ውስጥ የሚወለድ ልጅ ማለት ነው። እዚች ሀገር የሚወለድ ልጅ ከተረገዘ ጊዜ ጀምሮ ልጁ ተወልዶ አድጎ ዩኒቨርሲቲ ገብቶ ግራጁዌት አድርጎ እስኪያገባና ቤት እስኪመሰረት የሚያገኘውን ጉድ ልንገራችሁ። የትኛውም ሀገር ዜጋ በምድር ላይ የሚኖር የትኛውም ሀገር ዜጋ በሀገሬ ይሁን ብሎ የሚመኘው ነው። የትም በተለይ ባደጉት ሀገራት በአውሮፓ በአሜሪካ ምናምን ያሉ የሚመኙት አይነት ነገር ነው። እንግዲህ ቆይ ከተማውን እያሳየው ልጁ ምን እንደሚያገኝ ልንገራችሁ። ያው ከተማውን ይዩት፣ እጅግ በጣም ነው የሚያምረው። ሉክ ሶ አንድ የቡሩናይ ዜጋ የሆነች ሴት ስታረግዝ ከእርግዝናዋ ጀምሮ ነፃ ሕክምና ነፃ ትሪትመንት ነው የምታገኝ። ነፃ ሕክምና ብዙ የዓለም ሀገራት ሊኖር ይችላል። ከዛ በኋላ ልጁ ሲወለድም ምንም የሚከፈል ነገር የለም፣ ፎር ፍሪ ነው ማለት። ሀብታም ሆነ ድሃ ሆነ ያ ሰውዬ አይደለም። አሁን መክፈል አቅማቸው ለማይችል ሰዎች ብዙ ሀገር ላይ አይታችሁ ከሆነ ነፃ ሕክምና ምናምን ሊሰጡ ይችላል። ነገር ግን ቡሩናይ ውስጥ ሀብታም ሆነ ድሃ ሆነ የትኛውም ዜጋ ስለማይከፍል ወይም የሚከፍለው $1 ነው። አንድ የቡሩናይ ዶላር ሲታከም በቃ ሆስፒታል ስትሄዱ አንድ የቡሩናይ ዶላር ትከፍላላችሁ። ዝም ብሎ ቦክስ ውስጥ ትከታላችሁ። ያ ማለት 70 ሳንቲም ማለት ነው። በዶላር ከለካችሁት 70 ሳንቲም ማለት ነው። ስለዚህ ያቺን ያክል ነው የሚከፍሉት። ያ እንደ ክፍያ ስለማይቆጠር ፎር ፍሪ ነው የሚባለው ወይም በነፃ ነው የሚባለው። ከዛ ይሄ ልጅ ከተወለደ በኋላ ወደ ትምህርት ቤት ይገባል። ትምህርት ቤት ሲገባ በነፃ ነው። ሕክምናው ኑሮውን በጠቅላላ ፎር ፍሪ ነው። ምንም ያቺን $1 ለመክፈል ቢያንስ 18 ዓመት ሲሞላው ነው የሚከፍለው። ስለዚህ ያቺን $1 እንኳን የምትከፈለውን አይከፍልም። ስለዚህ እስከ 18 ዓመቱ ምንም ነገር ሳይከፍል ትምህርት ቤቶች ምንም አይነት ክፍያ አይቀበሉም። ይሄ ፕራይቬት ስኩል ምናምን የሚባል ነገር የለም። በቃ ሁሉም የሚማሩት አንድ ቦታ ነው። በጣም ጥንቅቅ ያለ ትምህርት ቤቶች ነው ያላቸው። ሁሉም የሚማሩበት ትምህርት ቤት አይከፍሉም፣ ፎር ፍሪ ነው። ሲማሩም ስኩል ባስ፣ ምግብ ምናምን ሁሉን ጨምሮ ነው። ሁሉንም ነገር መንግስት ፕሮቫይድ ያደርጋል። ተማሪው ደግሞ ተምሮ በጣም የሚያስቀው ፓርት እዚህ ጋር ተምሮ ሃይ ስኩል ደረሰ አይደለ? ሃይ ስኩልን ጨርሶ ከዛ ልክ ዩኒቨርሲቲ ስትገቡ ደሞዝተኛ ተማሪ ነው የምትሆኑት ማለት ነው። ደሞዝተኛ ተማሪ ስንል ምንድነው ስንል የቡሩናይ መንግስት ልክ ዩኒቨርሲቲ ስትገቡ ለትምህርታችሁ የሚሆን ማንኛውንም መሳሪያ ይገዛላችኋል። ዩኒቨርሲቲ የሚያስፈልገውን ክፍያ ኤቭሪቲንግ ሁሉን ነገር ይፈጽምላችኋል፣ ሁሉን ነገር ያደርግላችኋል። ከዛ ውጪ ግን የኪስ ገንዘብ ወይም ፖኬት መኒ በማለት ይሰጧችኋል። ይሄ እንግዲህ አስቡት፣ በሌላ ሀገር ፖኬት መኒ ይሉና የሆነ ነገር ለትምህርታችሁ እንደዚህ የምታሟሉበት ነው ምናምን ይላሉ። እዚህ ግን እንደዛ አይደለም። ሁሉ ነገር ተሟልቶላቸው $300 በየወሩ ለዩኒቨርሲቲ ተማሪዎች ፖኬት መኒ በቃ ስትሄዱ ሻይ የምትጠጡበት ስትወጡ እያለ ዩኒቨርሲቲው ግዴታ ይሰጣቸዋል ማለት ነው። እንግዲህ $300 የቡሩናይ ዶላር ማለት ወደ ዩኤስ ዶላር ስትመልሱት $230 ወይም $240 ገደማ ማለት ነው በየወሩ የሚሰጣቸው። ያ ማለት ወደ ኢትዮጵያ ከመለሳችሁት እንግዲህ ወደ 30,000-40,000 ብር ገደማ እንደዛ ማለት ነው። ያ 30 ምናምን ሺህ 40,000 ብር ገደማ በየወሩ ይሰጣቸዋል ማለት ነው ዩኒቨርሲቲው። በኋላም ሲቀበሉ ምንም አይነት የሚከፍሉት ክፍያ የለም። ዲግሪያቸውን ሲቀበሉ ምንም አይነት ወጪ አያወጡም። ከዛ በኋላ ዩኒቨርሲቲ ደግሞ በዚህ ሁኔታ ተማሩ ካልን ኔክስት ላይፍ ደግሞ ማግባት ነው አይደል? ልክ አንድ የቡሩናይ ዜጋ ሲያገባ መንግስት
ወጪውን ችሎ ይደግስለታል። ከዛስ ቤት እንዲሰራ መሬት በነፃ ይሰጠዋል። መሬት ከመንግስት ተለክቶ በነፃ ነው የሚሰጠው እንጂ መሬት አይሸጥም መንግስት። ስለዚህ ተለክቶ በነፃ መሬት ይሰጠዋል። ያን እዛ መሬት ላይ የሚፈልገውን አይነት ቤት ይገነባል። ማለትም እሱ የሚፈልገው አይነት ዲዛይን ከሆነ መክፈል አለበት። ስለዚህ መንግስት ወዲያው አምጣ ይባልም የሚፈልገውን አይነት ዲዛይን ቤት ይገነባለትና ለ30 ዓመት ያለምንም ኢንተረስት ያንን ብር ቀስ እያለ ይከፍላል ለመንግስት ማለት ነው። በመሃል ባንክራፕሲ ካለ ምናምን በቃ ካልቻለ በመሃል ከከሰረ ምናምን ያንን አመልክቶ ከእዳው ነፃ መሆን ይችላል። ኦልሞስት ዲጂታላይዝ ስለሆነ ስለሚታወቅ ማለት ነው። ካጣ የጤና ጉዳይ ከገጠመው ምናምን ፍሪ ይሆንለታል። ከዛ ውጭ ግን በወር በ30 ዓመት ቀስ ብሎ ይከፍለዋል። ካልሆነና ደግሞ ምንም አቅም ከሌለውም ትዳር ሲመሰርት ምንም አቅም ከሌለው ደግሞ መደበኛ መንግስት ለዜጎቹ የሚሰጣቸው ቤቶች ስላሉ መደበኛ ቤት ፎር ፍሪ ይሰጠዋል ማለት ነው። እና አሁን እዚህ ሀገሬን አልወድም ቢል ይሄንን አሁን አይሰቀልም አደባባይ ላይ የዚህ ሀገር ዜጋ ሀገሬን አልወድም ካለ መሰቀል የለበትም። ታዲያ ያለው በጣም እኮ የሚያምር በጣም ሰላምተኛ ናቸው። በጣም ሰላም ይላሉ ምናምን ግን ጀስት ስትቀርጹ ደግሞ አይወዱ አንዳንዶቹ ናቸው። እና እኔ በጣም ነው የወደድኩት ይሄን ነገር። የሆነ በቃ እንትን አይነት ነገር ነው። ሁሉም ኮርነር ሀገሩ ስለሚያምር የሆነ ወክ አርጋችሁ አጠግቡትም። የምታዩት ኤቭሪዌር ግሪን ነው። በጣም ነው የሚያምረው ሉክ። እና በቃ ኤቭሪ ቱሪስት ኮምፕሌን የሚያደርገው መጠጥ ምናምን ነው። በቃ መጠጥ መጠጣት ምናምን ስለማይቻል ስለማይሸጥ በቃ እነሱ ሃይማኖታቸውን ባህላቸውን በደንብ ሪስፔክት ነው የሚያደርጉት። የሚተዳደሩትን በሸሪዓ ህግ ነው። ስለዚህ በጣም ሪስፔክት ስለሚያደርጉ ሃይማኖታቸው ምናምን ከዛ አንፃር ሉክ እንዴት አይነት ሄልዚ የሆነ ከተማ እንዳላቸው እንዴት እንደሚያምር። የቡሩናይ ጉብኝታችን ቀጥሏል። ባንዳር ሲሪ ባንጋዋ ዋና ከተማዋ ላይ ያለ ነው። አሁን ደግሞ አስገራሚ ሰፈር ይዣችሁ ልገባ ነው። ይሄ ከኋላ የምታዩት ሰፈርተኛው ሁሉ የሚኖረው ውሃ ላይ ነው። ታምናላችሁ? የዚህ ሰፈር ነዋሪዎች የሚኖሩት ውሃ ላይ ነው። ማለትም ልክ አውሮፓ ውስጥ አሁን ቬነስ እንደምታዩት ቬነስ ውሃ ላይ ነው የተሰራችው። ፖሎች ላይ አይደለ የኮንክሪት ላይ አይደለ ቤቶች የተሰሩት። ልክ እንደዛው እዚህም ቦታ ላይ ከ1500 ዓመት በላይ የኖሩ ሰዎች ናቸው። ቤቶቹም በየጊዜው እየታደሱ እንጂ ከ1500 ዓመት በላይ የኖሩ መኖሪያ ቤቶች ነው የምናየው ማለት ነው። ሁሉም እዚህ የምታዩት ውሃ ላይ ነው የተሰሩት ማለት ነው። እንግዲህ በጣም ነው የሚያስፈራው መሄጃው ተብሏል። እስቲ ስለሱ ሰፈር እየተነጋገርን እንግዲህ በዚች ቀጭን መሄጃ ላይ እንሂድ። ሁሉም ሰው ተጠንቀቅ ብሎኛል። የመጀመሪያ ነው ተጠንቀቅ ምናምን እያሉ ነበረ። ስለዚህ እኔም እንግዲህ ብዙም ያስፈራ አይመስለኝም ከሩቅ ሳየው። መሄጃዎቹ እነዚህ ናቸው። ያው ከዚህ ጀምረን ከዛ በቃ ይዘን ነው የምንሄደው። ስለ ሰፈሩ ነግራችኋለሁ። በጣም የሚገራርም ነገር ነው የምትሰሙት። ኦኬ፣ ወደ ሰፈሩ አሁን ጉዟችንን ጀምረናል። እስካሁን ከመሬት አልተለያየንም። ይሄ የነበርንበት ድልድይ ነው ከላይ ሆኜ ያሳየኋችሁ። ጉዟችንን ጀመርን። እንግዲህ ምንም ነገር የለም እንደምታዩት። ሉክ ፖሎች ናቸው። ይሄ ነው ደግፎ አቆሙ። በቃ ቤቶቹ ምኖቹም እዚህ ላይ ነው። እንግዲህ ከፊት የምታዩትን ቤት ተንሳፎ ነው ያለው። እንዳስጠነቀቁኝ አይደለም። የመጀመሪያ ነው አዎ ተጠንቀቅ፣ የመጀመሪያ ነው ተጠንቀቅ ነው ያሉኝ እንዳለ አሩ ነው። እንግዲህ የሆነ ግብት ብሎ እንዳይጥለኝ እየሰጋው መኖሪያ ቤቶቹ ጋር አሁን እየደረስን ነው። እስቲ ስለ መኖሪያ ቤቶቹ እየደረስን ስለሆነ ጥቂት ልንገራችሁ። እንግዲህ እነዚህ መኖሪያ ቤቶች እንግዲህ ሰዎች የሚኖሩባቸው አሁን ላይ አይደለም፣ ከ1500 ዓመት ጀምሮ እዚህ ቦታ ላይ ይኖራል። በየጊዜው እንግዲህ ፖሎ ይታደሳል፣ ቤቶቹ ይታደሳሉ እንጂ ይሄ አኗኗር ልክ ዛሬ መጣ ምናምን አይደለም። እዚህ ውሃው ላይ ሳይወርዱ ይኖራሉ። ይሄ ደግሞ ባህላቸውም ነው። ስለዚህ እዚሁ ላይ ደግሞ ትምህርት ቤት አለ፣ እዚሁ ላይ ሆስፒታል አለ፣ እዚሁ ላይ ሁሉ ነገር ስላለ እዚሁ ላይ መስጂድም አለ እዚሁ ውሃው ላይ። ስለዚህ ሃይማኖታቸውንም ትምህርት ቤታቸውንም ሕክምናም እዚሁ ውሃው ላይ ስለሚያገኙ ከውሃው ላይ ብዙም የመውረድ ዝንባሌ የላቸውም ማለት ነው። ብዙም መውረድ አይፈልጉም። እዚሁ ውሃ ውስጥ እንዳሉ ነው የሚኖሩት ማለት ነውና አንዱ ከአንደኛው ጋር የተያያዘ ነው። እንደምታዩት በቦትም ያስገበኛቸዋል። ፈለጋችሁ እንደዚህ የጀልባ ጉብኝቶች አሉ። ጀልባ እዚህ ጋር ሆናችሁ ልትጠሩ ትችላላችሁ። ጀልባውን ስትጠሩት መጥቶ ከዚህ ፒክ አድርጋችሁ ይዟችሁ ሊሄድ ይችላል። እንደምታዩት ጀልባዎች አሉ ወደፈለጋችሁበት ቦታ። ማለትም አንዳንዴ ጉብኝት ይጀምሩና ሰዎች ስለሚደክማቸው ምናምን ማቋረጥ ይፈልጋሉና ማቋረጥ ሲፈልጉ ጀልባ ይጠራሉ። እንግዲህ ከ1500 ዓመት ጀምሮ የሚኖርበት ነውና ይሄኛው እንግዲህ ጀልባ የሚጠብቁበት ነው። የጀልባ ስቴሽን እዚች ጋር ይቀመጡና ጀልባ ይጠብቃሉ። እናንተ እንጨቱ ስምጥ ማለት አልጀመረም እንዴ? ሀሳብ ሊቀይር ነው እንዴ? ለዚህ ነው እንዴ ተጠንቀቅ ያሉ? ግን መሬትም ላይ ደረስኩ። መሬትም አለ ዳርቻ ይታየኛል። እዚህ ጋር ቆሙ በቃ የዛጉ መርከቦች ይታዩኛል። በስማ ታያቸዋላችሁ። ውሃው ደርቋል እዚህ አካባቢ። ግን እንጨቱ የሚሰምጥ አይነት ይመስላል። ኦኬ እኔ ነኝ የፈራሁት እንጂ ዝም ብዬ ብሄድ ይሻላል። አይ ቲንክ ዝም ብለህ አቤል አታስጠጣ። በቃ ሁለት ተከፍዬ እኮ ነው ሁለት ማንነቴ። አንደኛው ማንነት ተመለስ እንጂ ይለኛል። ብትወርቅ እኮ እዚህ ቀረ ማለት ነው ይለኛል። አንደኛው ደግሞ ተወንጃ አታስፈራራ ወይ። አሁንም አንዴ መጥቻለሁ እንዴት እመለሳለሁ? መቼም አደገኛ ቢሆን ይዘጉት ነበር አይደል? እያማከራችሁኝ እንጂ ዝም አትበሉ። በቴሌቪዥን እያያችሁ ተሰብስባችሁ እንዲህ አልገባችሁም እኮ። ይሁት እንጨቱን አንዳንዱ ቦታ ላልቷል፣ አንዳንዱ ቦታ ደግሞ ከተሄደበት ትንሽ ቆይቷል። ሁሉም ጀልባቸውን ፓርክ እያደረጉ ነው እዚህ የሚገቡት። አይ ቲንክ እነዚህ እድሳት ላይ ያሉ ቤቶች ናቸው። ወደዛ ጸዴ ቤት ነው የሚታዩ ውሃው ላይ። ግን እንዴት እደርሳለሁ የሚለው ይሄ ቦታ ሀሳቡን ሊቀይር ነው። ኖ ዌይ ሃይ ሃው አር ዩ ኢዝ ዚስ ሴፍ? Yes. ኦኬ
አይ እሱ ሳይክል ከነዳበትማ እኛ ዘና ብለን ግን ስምንት ይላል። ሲሪየስሊ ውስጤ እየፈራ መጣ ታውቃላችሁ። የሆነ ከዛ ሳይክል ሲነዳ ሳይው ትንሽ ኮንፊደንስ ኖረኝ። ኤኒዌይስ እንግዲህ እንደምታዩት ለሺህ ዓመታት እንደዚህ ነው የኖሩት እነዚህ ሰዎች እና ደግሞ የሚመስላችሁ አሁን ስታያቸው ቤቶቹ አሁን እነኚህ እየታደሱ ነው። ይኸውላችሁ እነኚህ እየታደሱ ነው። እነኚህ ሰው የሚኖርባቸው ግን በጣም ኤክስፔንሲቭ ናቸው። አገነባባቸው ጀምሮ በጣም ኤክስፔንሲቭ ስለሆነ ለመግዛት ራሱ እዛ መሬቱ ላይ መግዛት ይሻላል ቤት እዚህ ከምትገዙ ማለት ነው። እንደዚህ መኖር ስለሚያስደስታቸው ነው። እንደገና ደግሞ ጀስት መኖሪያ ቤቶቻቸው በጣም ውድ ናቸው። አሁን የሚሸጡት ምናምን ዋጋቸው ምናምን በጣም ኤክስፔንሲቭ ነው። ሰው ብዙ ሰው አፎርድ ስለማያደርገው ነው የማይኖረው እንጂ እንደ ባህል እንደ ኑሮ በጣም ነው የሚወዱት። ውሃ ላይ መኖሩ ከካልቸራቸው ጋር ያገናኙታል እና በጣም ይወዱታል ውሃ ላይ መኖሩ። ወደዚህ ስንመጣማ ጭራሽ ውሃ ላይ ያሉ አይመስልም። ወደ ውስጥ እዚህ ጋር አንጥፈውበታል ታያላችሁ። ወይኔ ግን በጣም የሚያስፈራው ጌታ ሆይ ወይኔ ቤቱ እንዳለ ውሃ ላይ ነው ያሉ። ኧረ በስመ አብ ከስራ አይታችሁታል። ወደ ውስጥ እንግባ እስቲ። ቻሊውን ግን የሰው ቤት እያለፍኩ በሰው ጓዳ እዚሁ ትምህርት ቤት ካለ እዚሁ ሳይክል ይነዳሉ እንዳያችሁት። በስመ አብ እዛ ጋር ደግሞ የሚገርም ሞስክ አለ ታያላችሁ። የሚገርም መስጂድ፣ በጣም ትልቅ መስጂድ። ዋው አይ ቲንክ ነዋሪው እዛ ነው። እኔ ሮንግ ፕሌስ ነው የመጣሁት። ምክንያቱም እንዳለ እዚህ አካባቢ የማያቸው ቤቶች በሙሉ እየታደሱ ነው የማየው። እንጨቱ ሰምጦ ነበር። በስመ አብ የሚረግጥበትን እኮ እንጨት አላያችሁትም? በስብሷልና ይሁን አሳ እያጠመዳችሁ እንደዚህ ብትኖሩ አስባችሁታል? ይሁንና ሰውየውን አሳ እያጠመደ ነበር። ታጠምዳለህ፣ ትይዛለህ፣ ገብተህ ሰርተህ ትበላለህ። ይሄ ነው ኑሮ። በእውነት በህይወቴ ወክ አርጌ አውቃለሁ ባር ላይ በጣም ብዙ ጊዜ እዚህ እንኳን ቪዲዮ እንኳን እየሰራ ይሄ አንፎርጌተብል የሆነ ወክ ነው። ውሃ ላይ ነው ወክ ያደረግነው። ናይስ ወክ። ኦኬ አያችሁ ንጹሃ እንዴት እንደሚሄድላቸው የውሃ መስመሩ ነው ይሄ። ቲንክ ያ እስቲ የምትኖሩ ኮሜንት ላይ እጃችሁን አውጡ፣ እንደዚህ አይነት ቦታ ላይ የምትኖሩ። ኦኬ ያኛው መንገድ ቀጥታ ወደ መስጂዱ ነው የሚያስገባው። ስለዚህ ተመልሻለሁ። መውጫ የለው ተመለስኩኝ እንደገና ያው ሁሉ መንገድ ማለት ነው። ያኛው መንደር አይታችሁታል። ውሃ ላይ ነው የሚኖረው። ከዛ ከጀርባ የሚያለው ግን እንዴት እንደሚሄድ አላውቅም። ስለዚህ እስቲ ወደ ገባሁበት ጋር እየወጣሁ ነው ተመልሼ። ፍርሃቱ ቋንቋዬን ሁሉ ደባለቀው። እስቲ ከዚህ መንደር እየወጣን ስለ ብሩናይ አስገራሚ ህጎች ልንገራችሁ። እንግዲህ ብሩናይ ፕሮግራሚ መግቢያ ላይ እንደነገርኳችሁ በዓለም ላይ ካሉ በጣም ሰላማዊ ከሚባሉ ሀገራት በቀዳሚነት የምትመራ ናት። ምንም አይነት ወንጀል ኦልሞስት አንድ ሰው እንኳን ተገደለ ሲባል በጣም ሙሉ አገሩ ነው የሚሰማው። በጣም ይደናገጣሉ። እና ይሄ ሆነው ደግሞ አገራቸው በጣም ጠንካራ የሆነ የህግ ሲስተም አላቸው። እንግዲህ አንደኛ የህዝብ ቁጥራቸው ማተር ያደርጋሉ። ኦልሞስት 1 ሚሊዮን አይሞሉም፣ 500 ሺህ ናቸው የህዝብ ቁጥሮቹ። በዛ ላይ ደግሞ ህጉ በጣም ጥብቅ ነው። ለምሳሌ የሰረቀ እጁ ነው የሚቆረጠው። ሰርቆ የተገኘና በመረጃ የተረጋገጠበት ሁለቱም እጁ ይቆረጣል። ስለዚህ ስርቆት የሚባል ነገር ዘረፋ ነገር ምናምን በፍጹም አትሰሙ። ሁለተኛው ቴክኖሎጂ በጣም ይጠቀማሉ። ከተሞቻቸው ላይ በጣም ትልልቅ ካሜራ ነው ያለው፣ በጣም ዲቴክት የሚያደርግ ምናምን በቃ በጣም ብዙ ካሜራ ታያላችሁ ከተሞቻቸው ላይ። ሶስተኛው ግድያ ደግሞ የማይኖር ያው የገደለ ይገደል ነው ህጋቸው። ስለዚህ ሰው የገደለ ይገደላል ማለት ነው። ስለዚህ ከዛ ለመሸሽ ብዙ ወንጀል አይሰማም። እንደዚህ በጣም አልፎ በስንት ዓመት አንድ ጊዜ ካልሆነ በስተቀር እንደዚህ ብዙም የለም እና ህጎቻቸው በጣም ጠንካራ ስለሆኑና የህዝብ ቁጥራቸው ደግሞ በጣም ትንሽ ስለሆነ በዛ የተነሳ በጣም ሰላም ሆነው የመኖር እድሉን በከፍተኛ ሁኔታ አስፍቶላቸዋል ማለት ነው። ብዙዎችም የሚሉት ያንኑ ነው እና ከመጠጥም ጋር ተያይዞ ያላቸው በጣም ስትሪክት የሆነ ህግ ነው። አልኮል መጠጥ እዚህ መጠጣት በጣም ከባድ ወንጀል፣ በእስር ነው የምትቀጡት። እንዲሁም ደግሞ ምንም አይነት ናይት ክለብ በሉት፣ ጭፈራ በሉት፣ ባር በሉት፣ ምንም አይነት መጠጥ ቤት የሚባል የለም። መጠጥ አይሸጥም፣ አይጠጣም፣ ወንጀል። ስለዚህ ምንም አይነት መጠጥ ቤት የለም። ለዛም ደግሞ ዝምተኛዋ ሀገር እየተባለች ትጠራለች ማለት ነው። እና ጠጮች ደግሞ ደረቋ ሀገር ይላታል። ያው እነሱ ጠጪ ስለሆኑና እዚህ ደግሞ መጠጥ ስለማይሸጥ ነው ያንን የሚሉት። በእርግጥ እና በተለይ ሰላም ለሚፈልግ ሰው ብዙ የሆነ በቃ ይሄ ያለ አይደለ በቃ የሚያውክ ምናምን ይሄ ክለብ ጫጫታ ምናምን ሞቅ ያለ ምናምን። ለዛ ነው ብዙ ቱሪስት የማያመጣው። ማለት ቱሪስቶች አሉ፣ በጣም ብዙ ቱሪስት ይመጣል። ግን ያን ያህል እንደ ውበቷ እንደ መልክዓ ምድሯ እንዳላት ፋንሲ ነገር ብዙ ቱሪስት የማታዩት ለቱሪስት ተብሎ ብዙ እንትን አይባል። ሁለተኛ ይሄ ሲጋራ ማጨስ በየቦታው አይቻልም። በጣም ውስንና የተመረጡ ቦታዎች ነው ያሉት። እዛ ቦታ ላይ ብቻ ነው የምታጨሱት። ለምን ሌላውን ሰው እንዳትረብሹ ማለት ነው። ይሄ እንግዲህ በቅርብ ርቀቷ ካለችው ኢንዶኔዥያ ጋር ስታነጻጽሩት የሰማይና የምድር ያክል ነው። በነገራችን ላይ ኢንዶኔዥያ ህጻናት ጭምር የ3 ዓመት የ4 ዓመት ህጻናት ጭምር ሲጋራ የሚያጨሱባት ሀገር ናት። እና ያንን ቪዲዮ ካላያችሁ ሄዳችሁ ይሄን ቪዲዮ ብታዩ ታሪፍ ነው። ኦኬ ሶ እንግዲህ ህጎቻቸው በጣም ስትሪክት ናቸው። በእነዚህ ምክንያቶች እንግዲህ ሀገራቸው ላይክ ምንም ምህረት የለሽ በመሆኑ ህጉ በጣም ጥብቅ ስለሆነ ሞር እንግዲህ ሰላማቸውን አረጋግጦላቸዋል ብዬ አስባለሁ ማለት ነው። ቅጣቱ በጣም ከባባድ ስለሆነ ማለት ነው። ገና ኮፊ ታይም አለ። ስለ ፓስፖርታቸው ነግራችኋለሁ። ገና መቼ ስለ ንጉሱስ መቼ አወራን? ስለ ሀገሪቱ መሪ እናወራለን፣ ስለ ታሪኳም እናወራለን። አያችሁ በዛ ጋር ያየነው መንደር እየታደሰ እየፈረሰ ያለ መንደር ነው። ሶ የሀብታሙ መንደር ያልኳቸው ይላችሁ በውድ የሚሸጡት እነዚህ ናቸው። ያያችኋቸው ሁሉም ውሃ ላይ ነው የተሰሩት። ኦኬ እንግዲህ የድሮውን ከተማ አይተነዋል አይደለ? እዚህ ውሃ ላይ ያሉትን ከተሞች። አሁን ደግሞ እስቲ ያሉትን እንዴት እንደሚኖሩ ደግሞ ሙሉ መንደርተኛው ጽድት ያሉ ቤቶችን ላሳያችሁ። ኦኬ ስለዚህ አሁን እንትን የለም፣ በቦት ነው የምንሻገረው። ይኸውና ቦቱ እዚህ ጋር፣ ዋጋቸውም እዚህ ጋር አለ።
አለ። ስለዚህ ቦት ታክሲ ለመያዝ ምንድነው ማደርገው? ዝም ብዬ ወደዛ ጋር ልሂድና አይ ቲንክ ልጠይቃቸው መሰለኝ። ይሄ ነው አያችሁ ሰፈርተኛው የሚኖርበት በቃ ጽድት ያለ ቤት። እሺ እነዚህ የቦት ታክሲዎች ናቸው። እንዲመጡላችሁ እጃችሁን ዌቭ ታደርጋላችሁ። ጄን ዌቭ አረኩለት መጣ። ይሄ ነው ጽድት ያለው መንደር በቃ አካባቢው የሚኖሩበት ማለት ነው። አሮጌው ያለው ቅድም ያየነው በዛ በኩል ነው ያለው። ያውና እዛ አሁን ይሄኛው መንደር እንጎበኘዋለን ማለት ነው። ሶ አይ ቼንጅ ማይ ማይንድ ምን አደረኩኝ? እስከምወርድና በእግሬ ከምንከራተት ቅድም በእግሬ በእንትኑ ላይ ስለሄድኩ በጣም ስላስፈራኝ አሁን ተስማማሁኝ። በ20 የብሩናይ ዶላር ማለትም $16 አካባቢ ሰፈሩን በሙሉ ሊያሳየኝ ነው ማለት ነው አዙሮ። ስለዚህ ትንሽ ንፋስ ሊረብሻችሁ ይችላል። አሁን ይሄ የሀብታሞቹ መንደር ከመሬቱ ለመገናኘት እንደ ቅድሙ እየፈረሰ እንዳለው መንደር የሚገናኝበት ወክዌ የለውም። ስለዚህ the only thing የሚገናኙት በእነዚህ በቦት ታክሲ እና እንደምታዩት አሁን ሙሉን አዙሮ ሊያሳየኝ ነው። ቤቶቹ ጽድት ያሉ ናቸው። ትምህርት ቤት አለ፣ መስጂድ አለ። እዚሁ በምንም መልኩ አይወርዱም። በቃ አንዳንድ ነገር ሲፈልጉ እንጂ ገበያውም እዚያው አለ ኤቭሪቲንግ ማለት ነው። ስለዚህ ወደ ዋናው መሬት የሚመለሱት ሆነ በቃ ከስንት አንድ ጊዜ ብቻ ነው። ሉክ እነዚህ ቤቶች በጣም ጽድት ያሉ ናቸው። በቃ ያኛው መጀመሪያም ተሳስቼ ነበር የሚኖሩበት መስሎኝ ነበር የገባሁት፣ ግን አይደለም። ሉክ በየሀገሩ እኮ ስንት አይነት ካልቸር እንዳለ፣ ስንት አይነት ባህል፣ ስንት አይነት እምነት እንዳለ። እንግዲህ ከዛ ሜንላንዱ ላይ ካሉት ቤቶች እነዚህ በጣም ውድ ናቸው። ታስባችሁታል? how is this possible? እንደዚህ ለመኖር ያውም ትንሽ ወደድ ያለ ገንዘብ ከፍለን በጣም ኤክስፔንሲቭ። how many people live here? ኦ ማይ ጋድ 30,000 ህዝብ ነው የሚኖረው እዚህ። ከሊማጅ 30,000 ህዝብ ውሃ ላይ ይኖራል። እዚህ ውሃ ላይ ለሚኖረው ህዝብ ብቻ 5 ትምህርት ቤቶች አሉ። እዚህ ውሃው ላይ ብቻ ይሆናሉ እንደዚህ ተንሳፈዋል። እንግዲህ ደረቅ መሬት ሳያጡ ባህላቸው ስለሆነና ስለሚፈልጉት ነው ባይዘው። ዋት ይገርም ነው። ይሄ ድልድይ እንደምታዩት ሀገር የሚያቋርጥ ሙሉ ለሙሉ ይወስዳቸዋል። ምክንያቱም ማፑ ላይ ብሩናይን ማፕ ላይ ስታያዋት በመሃል ማሌዥያ ትገባባታለች። የማሌዥያ መሬት በመሃል ግብት ብሎ ይወጣል። ስለዚህ ያንን የማሌዥያ መሬት የሚሻገሩት ይሄ ውሃውን ይዞ ድልድዩ ወደዛ ነው ተሻግሮ የሚያበቃው። ስለዚህ ያቺን የማሌዥያን መሬት መሃል ላይ ያለችውን ተሻግሮ ይሄዳሉ። አለዛ ያቺን የማሌዥያ መሬት ሲረግጡ ድንበር ጠባቂዎች አሉ ማለት ነው። እዚህ ድልድዩ ራሱ የዘመነ ነው ታያላችሁ። ቅድም የሄድንበት እኮ የእንጨቱ መስና ያሳቅቃል፣ አይገልጽም። የሚገርም ነው። ይሄ ደግሞ እንደምታዩት ፖሊስ ስቴሽን ነው። ይሄውና የፖሊሶቹም ጀልባ ታያታላችሁ። ፖሊስ ስቴሽኑን ታያላችሁ። ሁሉም ተንሳፎ ነው ያለው ውሃ ላይ። ይሄኛው ደግሞ መስጂዱ ነው እንደምታዩት። ይሄም ውሃ ላይ ነው በተመሳሳይ። ቅድም እዛኛው ሰፈር እንዳየነው አይነት መስጂድ አይደለም። ያኛው መስጂድ መሬት ላይ ነው የሚወስዳለው። ይሄ ግን ውሃ ላይ ሆኖ መኪኖች አሉት። ይገርም አኗኗር ነው እናንተዬ። ባይዘው እንደዚህ ውሃ ላይ የመኖር ባህል እዚህ ብሩናይ ብቻ ሳይሆን እዚህ ኤዥያ አካባቢዎች በተለይ ወደ ፊሊፒንስ፣ ካምቦዲያ ምናምን አሉ። እነዚህ ታይላንድ ማጨራሽ ገበያ ሁሉ አለ። እንዲህ በቦት እየሄዳችሁ የምትገበያዩበት። ኦኬ የእሳት አደጋው ራሱ ዋው! የእሳት አደጋው ውሃ ላይ እንደምታዩ ይገርም። ሉክ ይሄ ደግሞ ሃይ ስኩል እዛ ተንሳፈ ኤሌመንተሪ ተምረ እዚህ መተ ደግሞ ሃይ ስኩልን ትማራለህ እየተንሳፈፍ። ይገርም። እዚህ ጋር አይደለም እናንተ እዛኛው ጋር ነው። ቅድም የነበርንበት ቦታ ነው። ኮረኮ ላይ ያለ ሹፌ ቦት የሚጠብቁበት ነው። የቦት ታክሲ ይተዛጋ በስማ ይሄኛውም ትምህርት ቤት ታያላችሁ። ይሄኛውም ሌላ የሚገርም ነው። ታዩታላችሁ። ይሄ ደግሞ የኪንጉ ፓላስ ነው፣ ቤተ መንግስቱ። ንጉስ አልቦልካ የሚኖረው ደግሞ እዚህኛው ቤተ መንግስት ነው። ሶ ያው እንደምታውቁት ቤተ መንግስት ምናምን ዝም ብሎ ዘሎ አይገባም። ጥበቃውን በጣም ኃይለኛ ነው የተጠናከረ እና ይሄ ነው እንግዲህ የኪንጉ ፓላስ። መብራት ራሱ እንዴት እንደሚሄዱት ፖሉ ለሰፈሩ ሰው። ይሄኛው እየፈረሰ ያለው ሰፈር ነው። ይሄኛው የሚኖርበት አዲሱ ሰፈር ነው ማለት ነው። ምንም አይመስጥም። እንጃ እኔ ምኖር አይመስልኝም። ታላችሁ ይሄም ሌላ መስጂድ ውሃው ላይ ያለ መስጂድ የሚገርም ነው። ወይስ የውሃ ላይ ጉብኝታችን ይሄንን ይመስላል። እንግዲህ እንደምታዩት እንዴት ነው? ወደዳችሁት? ይሄን የውሃ ላይ ኑሮ ምን ሐሳብ አላችሁ? የምድር ኑሮ አልተመቸኝ የምትሉ ከሆነ መንሳፈፍ ይቻላል። ኦኬ የውሃ ጉብኝታችን ተጠናቀቀ። ደግሞ ወደ ሌላ ጉብኝቶቻችን እንሂድ። ይግቡ በ45,000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ
ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውንሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ኦኬ ስቶሪ ታይም። እንግዲህ ይሄን የመሰለች ከበርቴ ሀገር ታሪኳ ምን ይመስላል የሚለውን እንዴ። ታሪኳ በጣም እንደሌሎች ሀገር በጣም ኮምፕሊኬትድ ውስብስብ ምናምን በዚህ ጊዜ ተፈጥራ በዚህ ጊዜ ወድቃ ምናምን የሚል ታሪክ የላቸውም። ታሪካቸው ሲምፕል ነው። የቡሩናይ ሱልጣኔት አገዛዝ በጣም ጥንት የነበረ መሬቱ በጣም ሰፊ የነበረ እስከ ኢንዶኔዥያ ድረስ፣ በዚህ ደግሞ በማሌዥያ ግማሹን ይዞ እስከ ላይ ድረስ የሚሻገር ከፍተኛ እስከ ፊሊፒንስ ራሱ ግማሹን ድረስ የሚገዙ ነበሩ። የቡሩናይ ሱልጣኔቶች በጣም ጠንካራ የሆነ ሱልጣኔት ነበረ። ከዛ በኋላ ምንድነው የሆነው? ያው በጊዜ ብዛት ያው ቅኝ ግዛት እየተስፋፋ ሲሄድ ወራሪዎች መጡባቸው። የመጡባቸው ወራሪዎች ደግሞ እንደ ስፔኖች ነበሩ። ከዛ በኋላ ይሄ ቅኝ ግዛት እየበረታ መሬቶቻቸው ሽሪንክ እያደረጉ በቃ በጣም መሬቶቻቸው እየተቆራረጠ ቀኝ ገዢዎቹ እየመጡ መሬቱን እየቆራረጡ ሲያስቸግሯቸው በመጨረሻ ላይ እንግዲህ እንግሊዝን ለእርዳታ ጠሩ ማለት ነው። በወቅቱ እንግዲህ ግሬት ብሪቴን ያው ታላቋ ብሪታንያ ተብላ የምትጠራው እንግሊዝ እዚህም ሀገር ውስጥ እጇ አለ። እንግዲህ ማትሄድበት የለም እንግሊዝ። እኔ በጣም ሀገር በጎኘው ቁጥር ልክ የሆነ ቦታ ላይ በቃ እንግሊዝ አለች። የሆነ ጦርነት ካለ የሆነ ነገር ካለ እንግሊዝ አለ። ኤኒዌይስ ለእንግሊዝ የእርጅን ጥሪ ያቀረቡ ነይ ተከላካይን ያዥን የሚል ጥሪ ያቀረቡ። ከዛ በኋላ እንግሊዝ መጣች፣ ተቆጣጠረችው ማለት ነው። ከዛ በመጠን አንሳ ነበረ ቡሩናይ፣ በጣም ትንሽ ነች። አሁንም መጠኗ ትንሽ ነች። እንደ ወረራው ግን ትጠፋ ነበረ፣ ቡሩናይ ትጠፋ ነበር። ነገር ግን ሳትጠፋ የቆየችው በእንግሊዝ እርዳታ ነው። እንግሊዝ ግን በጣም ብዙ ኢንቨስት አደረገች፣ መንገዱን ሰራች ምናምን በጣም ዘመናዊ ከተማ አደረገችውና ከዛ በ1920 አካባቢ እንግዲህ እንግሊዝ ከዚህ አካባቢ ያው ያላት ነገር እየተዳከመ መጣ። በ1929 ዓመተ ምህረት ደግሞ እዚህ ሀገር ሚራክል ሀፕን አረገ። ምን ሀፕን አረገ አትሉኝ? ነዳጅ ተገኘ። ሶ በ1929 ዓመተ ምህረት የዚች ሀገር ልደት ማለት ይቻላል። ምክንያቱም በ1929 ዓመተ ምህረት ነዳጅ አገኙ። ከዛ በኋላ የሀገሪቱ ታሪክ ጀስት እንደዚህ ነው የተገለበጠው። በቃ እንደ ኮይን ነው እንደዚህ የተገለበጠው። ድሮ ትንሽ በጣም አስቸጋሪ ኑሮ ይኖሩ ነበረ። ከዛ በኋላ ነዳጁ መገኘት በኋላ እንግዲህ አሁን ላይ በዋናነት ነዳጅ በከፍተኛ ሁኔታ ይሸጣሉ። ዲፕሎማሲያቸው በጣም ትንሽ ህዝቦችም ናቸው። እንደገና ዲፕሎማሲያቸው በጣም ጠንካራ ነው። ከምዕራቡም ከምስራቁም ጋር ከሚድል ኢስቱም ጋር ግንኙነታቸው በጣም የጠነከረ ነው። በተለይ ከሲንጋፖር ከማሌዥያ ጋር በጣም ጥብቅ ግንኙነት አላቸው። በቋንቋም ስለሚያያዙ በባህልም ኦልሞስት ተመሳሳይ ናቸው። ስለዚህ ግንኙነታቸው በጣም ኃይለኛ ነው። እንደገና ከተሞቻቸው በቃ ያው when money speaks ይላሉ ፈረንጆች። ብር ሲያወራ ማንም አለመስማት አይችልም። ስለዚህ በጣም ገንዘብ ስላላቸው ከተሞቻቸውን አሳመሩ። ግብር የሚባል ነገር ምናምን እንዳይኖር አደረጉ። ጀስት አሁን ነዋሪው ተመችቶት ይኖራል። አልቦልካህ ይባላሉ ንጉሱ። አሁን የሚመራው ሀገሩ በሱልጣኔት ነው። አሁን ያሉት ንጉስ ከአባታቸው ስልጣንን ተረክበው ነው። በተለይ አባታቸው በጣም አስቸጋሪ በሆነበት ጊዜ ጤናቸው እየተዳከመ ሲመጣ አሁን ያሉትን ንጉስ አስጠርተዋቸው ስልጣኔን ተረከበኛሉ በህይወት እያሉ ማለት ነው። ከዛ ስልጣኑን አስረከቡ በህይወት እያሉ ነው። በፊት ሱልጣኔቶቹ ሲሞቱ ነበረ ስልጣን የሚወራረሰው ለልጅ። እኚህ ግን ሳይሞቱ በቃ ደከመኛን ተወጣት ነህ አሉት። እሱ እየተማረ ነበር እንግሊዝ ሀገር። ከዛ በኋላ ከእንግሊዝ ሀገር መጥቶ ስልጣኑን ተቀበለና ሀገሪቱን መምራት ቀጠለ ማለት ነው። እና ላለፉት ረጅም ዓመታት ባይዘው ስለ ንጉሱ ብቻውን ፕሮግራም ብትሰሩ አይበቃችሁም። በእውነት አይበቃችሁም። በቃ ያለው ሀብት፣ የሚወደው ነገር፣ የሚያደርገው ክሬዚ ነገር ምናምን ተውት። ስለ ንጉሱ ለብቻ ነግራችኋለሁ ወደ በኋላ። ስለዚህ አሁን በሱልጣኔት ነው የምትተዳደረው። ይሄን ይመስላል የሀገሪቷ ታሪክ ማለት ነው። ብዙ ውስብስብ እንትን የላቸውም። አሁን ግን በጣም ትንሽ ከሚባሉና በጣም ሀብታም ሀገር ናቸው ማለት ነው። ሁሉ ነገር ለዜጎች በነፃ፣ ትምህርት ቤት በነፃ ነው፣ ሆስፒታል በነፃ ነው። ምንም ነገር የሚከፍሉበት ነገር የለም ከመንግስት ጋር ተያይዞ ሁሉም ነገር በነፃ ነው ማለት ነው። ስለዚህ ግብርም የሚባል ነገር የለም፣ ምንም ነገር የሚባል ነገር የለም። በቃ በነፃ እንደፈለጉ ደልቀቅ ብለው ነው የሚኖሩት ማለት ነው። እና እንግዲህ ንጉስ አልቦልካህ ደግሞ ሀገሪቱን እየመሩ እስከ ዛሬ ድረስ አሉ ማለት ነው። እስኪ ደግሞ ሀገሪቷን ዞር ብለን እንይ። ገና መስጂድም የሚቻል ከሆነ እንጎበኛለን ማለት ነው። ስለዚህ ሀገሪቱን እንጎበኝ። እንግዲህ የቡሩናይ ጉብኝታችን ሲቀጥል ከኋላ የምታዩት ነገር ይሄ ነገር ደግሞ በጣም አስገራሚ
በተደጋጋሚ ነው ስለዚህ ቦታ ስሰማና ትኩረቴ ሳበውና ስለዚህ ቦታ ታሪክ ልንገራችሁ። እዚህ ጋር ከኋላይም እምነበረዱ ላይ እንደምታዩት በእንግሊዘኛ በማላይ ቋንቋና በአረብኛ ተጽፏል ታሪኩ እና ምንድነው የሆነው የዛሬ 500 ዓመት ገደማ ነው ይሄ ነገር እንደተከናወነ የተነገረው። የንጉስ ቤተሰብ የሆኑ ወንድምና እህት ይዋደዳሉ ወይም ፍቅር ይጀምራሉ። ወንድምና እህት ልብ በሉ። ይሄ ደግሞ በጣም በጥብቅ የተከለከለ ነውና በዛ ጊዜ እንደዚህ አይነት ነገር ማለት ዘመድ ሆኑ ማለትም እህትና ወንድም ሆኑ እንደዚህ አይነት ነገር አድርጎ ከተገኘ በጣም ከፍተኛ የሆነ ቅጣት ነበር የሚሰጠውና እስከ ሞት ቅጣት ጭምር የሚያስቀጣ ተግባር ነበር ይሄ ተግባር በወቅቱ። ከዛ በኋላ እዚህ ቦታ ላይ ያለው ታሪክ እንደሚናገረው እነዚህ ሁለት ወንድምና እህት ተኝተው ተገኙና ወንድምና እህት ሆነው ማለት ነው እና ያ በጣም በወቅቱ አስቆጣ። የዛሬ 500 ዓመት ከዛ በኋላ የነበረው በወቅቱ የነበረው ሱልጣኔት ማለት ሶስተኛው ሱልጣን ነበር። አሁን ያለው ሱልጣኔቶች አይደሉ የሚመሩት ሀገሪቱን እና በዛ ጊዜ የብሩናይ ሶስተኛ ሱልጣኔት ነበረ። በሱ ውሳኔ መሰረት በተለይ ደግሞ የንጉስ ልጅ ናቸው፣ አስቡት የንጉሱ ልጅ ናቸው። ስለዚህ የንጉሱ ልጅ ስለሆኑ በሞት አይቀጡም። ምክንያቱም በሱልጣኔቶቹ ህግ መሰረት የንጉስ ልጅ ከሆነ የልጆቹ ደም አውቶማቲካሊ የንጉሱ ደም ነው፣ ምክንያቱም የልጆቹ ስለሆኑ የንጉሱ ማለት ነው። ስለዚህ የነገስታት ደም መሬት ላይ መፍሰስ የለበትም። ስለዚህ በወቅቱ በነበረው አገዳደል ደግሞ በሰይፍ ነበር አንገታቸው የሚቀላው። ስለዚህ በሰይፍ ከመቀላት ይልቅ በምን መልኩ ይገደሉ? ምክንያቱም የንጉስ ልጅ ናቸው፣ ቫዮሌት አድርገዋል ህጉን፣ ነገር ግን ከመቀጣት አይድኑ። ስለዚህ መሞት አለባቸው፣ የመሞቻው መንገድ ይቀየር የሚል ነገር ይታሰብና በመጨረሻ የታሰበላቸው ወይም ደግሞ እንዲገደሉ የተወሰነው በዚህ መልኩ ነበር። እዚህ ቦታ ላይ ጉድጓድ ተቆፈረና ጉድጓድ ተቆፍሮ እንደ ዋሻ ነገር ማለት ነው እንዲመቻችና ዋሻ ውስጥ እንዲጣሉ ከዛ በኋላ ትንሽ አየር ብቻ እንዲገባላቸውና ምግብ ደግሞ በየ3 ቀኑ በየ4 ቀኑ በቀዳዳ እንዲሰጣቸው ከዛ በኋላ ራሳቸው እዛው እንዲሞቱ ማለት ነው በጊዜ ብዛት እና እንደዛ ተደርጎ እዚች ጋር ኬቭ ተሰርቶ እዛ ውስጥ ወደታች ምግብ እየጣሉላቸው ትንሽ አየር ማስገቢያ አድርገውላቸው ከጊዜ በኋላ እዛው እንደሞቱ ነው የተነገረው። በምግብ እጥረት በምናምን እዛው ዋሻ ውስጥ እንዳሉ ተዘግተው ሞተው ተገኙ። ከዛ በኋላ እዚህ አሁን በቡሩናይ ዋና ከተማ ላይ ታዲያ ይሄ ሐውልት ለምን ተሰራ ታሪኩ ይሄ ከሆነ ለሚለው ጉዳይ እንግዲህ ለማስተማሪያ ነው እነሱ ይሄንን ሐውልት እንደሰሩ የሚናገሩት ማለት ነው። ስለዚህ ሌላውን ለማስተማሪያ እንደዚህ መሆን ስለሌለበት ትውልዱም በእንደዚህ አይነት ነገር መማር ስላለበት ማለትም አሁን ሀገሪቱም ህጓ ጠንካራ ስለሆነ እንደዚህ አይነት ነገር በፍጹም መከናወን ስለሌለበት ሞት እንደሚያስቀጣ የንጉስ ልጅም ቢሆኑ ህግን ከተላለፉ መሞታቸው እንደማይቀር ለማሳየት ነው በሚል ይሄ ትንሽዬ ቤት ተሰርቶ እንግዲህ እንደምታዩት እዚህ መሀል ከተማ ላይ ተቀምጧል ማለት ነው። ታሪኩም በግልጽ ስለተጻፈ ኤኒዋን ማየትና መረዳት ይችላል ማለት ነውና ትንሽ በጣም የሚገርምና የተለየ ታሪክ ነው ያለው። ያው እንግዲህ ከተማውን ስትጎበኙ የተለያዩ ሐውልቶች ታያላችሁ፣ የተለያዩ አርኮች ታያላችሁ፣ ብዙ ነገሮች ነው የምታዩት ከተማው ላይ። ያው በጣም ነው የሚያምረው፣ በተለይ አርኪቴክቸሩ ምናምን በጣም ያምራል። ኤኒዌይስ ጉብኝታችን ቀጥሏል። ኦኬ ቡሩናይ ውስጥ ደግሞ በየአመቱ በኖቬምበር የመጨረሻው ኖቬምበር ሲያበቃ የመጨረሻው 10 ቀን አሁን የነገሩኝ የመጨረሻው 10 ቀን በከተማው ሁሉ ሽያጭ ይከናወናል። የከተማው ድርጅቶች በሙሉ ቴንት ያመጡና እዚህ ጋር እንደ ኤግዚቢሽን እንደ ባዛር ማለት ነው በቃ እዚህ ሽያጭ ያደርጋሉና እስቲ እዚህ ጋርም ትልቅ ቴንት አለ። ባዛር ነው ምግባና ምን አላችሁ? ምግብ፣ መጠጥ፣ ሌላስ ሎካል ካፌዎች ናቸው። ታዲያ ኮፊያችንን እዚህ እንጠጣ። ኮፊያችንን ለምን እዚህ አንጠጣ? ስለዚህ ከነዚህ ካፌዎች አንዱ ጋር ኮፒ ማለት ኮፊ ማለት ነው። ኦኬ የቡሩናይ ካልቸራል ኮፊ የሚሉት ይሄንን ነው። ኮፊ አይሉትም፣ ኮፒ ነው የሚሉት በእነሱ ቋንቋ ማለት ነው። ስለዚህ በእነሱ ቋንቋ እንግዲህ ይህን ገዝቻለሁ። በጣም ናይስ የሆነች እዚህ የቡሩናይ ሰው ናት ይህንን ቡና የሸጠችልኝ። ቆንጆ ካፌ አላት እና ካሜራ ይዤ ስታይን ተንደርድራ መጣ ነው እና ቡና ላቅምስ ምናምን ስትለኝ አጋጣሚ ደግሞ እኔም ቡና ለመቅመስ እንደመጣው ነገርኳት። ከዛ ይኸውላችሁ ቆንጆ ቡና ይመስለኛል። እስቲ እንግዲህ የቡሩናይ ኮፊ እንጠጣ። ቡና ዝም ብሎ አይጠጡም፣ ቡና ብቻውን አይጠጡትም፣ የሆነ ነገር ያደርጉበታል። ኦኬ ሶ ካሜራችንን እዚህ ፖል ላይ እናርጋትና እንቅመስ። ምን መሰላችሁ የሆነ ነገር አለበት ከስር። ይሄ ሁለተኛው የኮኮናት እንትን አለበት፣ ኮኮናት አለው። ከዛ ደግሞ ትንሽ ወተት አለው። ከዛ ቡና አለው። ከዛ በረዶ አለው። ሆነ ቡናው በጣም ገናና አይደለም። ቡናው በቃ ኮኮናቱ ምናምን ሸፍኖታል። ኦኬ ቡናችንን ከያዝን ዘንዳ ታዲያ ስለ ቡሩናይ ፓስፖርት ለምን አናወራም? ባይ ዘ ዌይ በጣም ምድር ላይ ፓወርፉል ከሆኑ ፓስፖርቶች መካከል የቡሩናይ ፓስፖርት እንደሆነ ታውቃላችሁ። አንደኛው በጣም ፓወርፉል ፓስፖርት ነው ያላቸው። ምክንያቱም በጣም ብዙ ሀገር ያለ ቪዛ መጓዝ ይችላሉ። ለምሳሌ ለሌሎች ሀገራት በጣም ከባድ የሆኑ ለምሳሌ የአሜሪካ ቪዛ በሉት፣ አውሮፓ በሉት፣ አውስትራሊያ በሉት፣ እነዚህ በቃ ከባባድ ለተለያዩ ሀገራት
ከባባድ የሚባሉ የቪዛ እንትኖች ናቸው አይደል? አሜሪካ የሚገቡት ምንም ቪዛ ያስፈልጋቸውም። አሜሪካ ገብተው መቆየት ይችላሉ፣ ለ3 ወር መቆየት ይችላሉ። ምንም ቪዛ የሚባል ነገር ያስፈልጋቸውም። ሲገቡ ማህተም ብቻ ተደርጎላቸው ልክ እንደ አሜሪካ እንደ ማንኛውም የአሜሪካ ዜጋ ወይም ነዋሪው እንደሚገባው ነው የሚገቡት እና ቪዛ ያስፈልጋቸውም አሜሪካም ለመሄድ የትም ለመሄድ፣ ምክንያቱም በጣም ሀብታሞች ናቸው። ስለዚህ አይከለከሉምና ፓስፖርታቸው በጣም ስትሮንግ ነው። በምድር ላይ ካሉ 20 ጠንካራ ፓስፖርቶች መካከል አንዱ የቡሩናይ ፓስፖርት ነውና ኦፍ ኮርስ ሁሉም እንኳን ሀገሩ እንኳን ተነቅሎ በሄዳ 500 ሺህ ናቸው። ከዛ ይባሳ አይመጣባቸው እንዴ እና በጣም ጠንካራ ነው ፓስፖርታቸው። በዛ ምክንያት ማለት ነው። እና ቡናችን ዛሬ ወክ የቀላቀለ ቡና ነው። በነገራችን ላይ እዚህ ሀገር ይሄ ባስ ምናምን ኤክስፔክት እንዳታደርጉ አሉ። ባስ ስቴሽኖች አሉ፣ የታክሲ መጠበቂያዎች አሉ። ግን ምንም ታክሲ የለም፣ ባስ የለም። ምንም ከስንት አንዴ ነው የሚመጣው። እና ታክሲ ራሱ በዚህ ዳርት ነው የሚባለው አፕሊኬሽኑ። በዳርት አፕሊኬሽን ጠርታችሁ በጣም ውስን ታክሲዎች ነው ያሉት፣ በጣም ውስን። ምክንያቱም አብዛኛው ሰው መኪና አለው የራሱ እና ታክሲ ብዙ አዋጭ ስላልሆነ ብዙ ሰው አይሰራው። እንግዲህ ስለ ቡሩናይና ስለ ሃይማኖት ስናወራ ያው 100% የእስልምና እምነት ተከታዮች ናቸው ቡሩናዮች ማለት ነው። እና ደግሞ የሚተዳደሩትም በሸሪያ ህግ ጭምር ነው። ጠንካራ የሙስሊም ሀገር ነች። ነገር ግን አሁን ላይ በጣም ብዙ ሰዎች በተለይ ደግሞ ከማሌዥያ፣ ከሲንጋፖር፣ ከተለያየ ቦታ ኢንዲያኖች እንደዚሁ ይመጣሉ ለተለያየ ስራ። እንደዚሁም እንግሊዞችም የተወሰኑ አሉ፣ ታያቸዋላችሁ የተለያየ ቦታ ስትዞሩ። ስለዚህ ምንም እንኳን የእስልምና እምነት ተከታይ ሀገር ብትሆንም በሀገሪቱ ውስጥ የተወሰነ የካቶሊክና ኢቫንጀሊካን አብያተ ክርስቲያኖችን ታገኛላችሁ። ይሄ ካቶሊክ ክርስቲያን ነው። ቸርች ኦፍ አወር ሌዲ ይባላል። እንደምታዩት ነው፣ ሰማያዊ ነው የቀቡት። ቸርች ኦፍ አወር ሌዲ ይባላል። በጣም ውስን ቤተክርስቲያኖች አሉ፣ የካቶሊክና የኢቫንጀሊካን ማለት ነው። ከነዛ ውስጥ አንዱ የካቶሊክ ትልቁና በጣም ፌመስ ነው እዚህ ከተማው ላይ ማለት ነው። ይሄን ይመስላል እንግዲህ ቡሩናይ ጉብኝታችን አሁንም እንደቀጠለ ነው። ባይዘው ቡሩናይን ለመጎብኘት ብዙ መኪና ያስፈልጋችሁ፣ ምክንያቱም በቃ ትንሽ ነው ከተማው። መኪና ካስፈልጋችሁ ታክሲ አለ መጥራት ትችላላችሁ፣ ነገር ግን ግዴታ አይደለም። ኤኒዌይስ ጉብኝታችን ቀጥሏል፣ አብራችሁን ቆዩ። በነገራችን ላይ ቡሩናይ ውስጥ ያው የሙስሊም ሀገር እንደመሆኗ መጠን አርብ ላይ ከቀኑ 6 ሰዓት ወይም ከ12 ፒኤም እስከ 8 ሰዓት እስከ 2 ፒኤም ድረስ ምንም አይነት ሬስቶራንቶች በሙሉ ይዘጋሉ፣ ሞሎች ይዘጋሉ፣ ካፍቴሪያዎች ይዘጋሉ። ሁሉ ነገር ዝግ ነው የሚሆነው። ምንም ነገር አይሸጡም። ከምሳ ሰዓት ከ6 ሰዓት እስከ 8 ሰዓት የፕሬየር ታይም ነው ወይም የጸሎት ሰዓት ነው የሚባለው። ስለዚህ ምንም ነገር በህግ ግዴታ ነው መዝጋትና ሁሉም በራቸው ላይ እንደዚህ ያደርጋሉ። ሞሎች ውስጥ ምናምን እንደምታዩት ያቸው ለአርብ ጸሎት ያው አርብ ጁማ ስለሆነ ጊዜም አርብ ሁሉም ሰው ወደ መስጂድ መሄድ አለበት። ስለዚህ ሙሉ በሙሉ ሞሎቻቸው ምናምን ሁልጊዜም አርብ ዝግ ናቸው ማለት ነው። ይሄ ደግሞ እንግዲህ በማላይ ቋንቋ ፑሳት ቤሊያ ይባላል። የወጣቶች ማዕከል ማለት ነው። ወጣቶች እየተሰባሰቡ የሚጫወቱበት፣ ጊዜ የሚያሳልፉበት፣ የሚያነቡበት፣ ዋና የሚማሩበት ነው። ዛሬ አይ ቲንክ ተዘግቷል፣ በሩም ዝግ ነው። ስፋቱን እዩት እዛ ድረስ። ይሄ ዋና ከተማዋ ላይ እዚህ ያለ የወጣት ማዕከል ነው። እንደዚህ አይነት የወጣት ማዕከሎች ብዙ ቦታ ላይ ያሉ ወጣቶች እንግዲህ ፈን ያደርጋሉ እየተሰባሰቡ። በጣም የሚገርም ነው። ሉክ ስትሪቶች ይህ ነው የሆነ ከተማ። ይሄ ደግሞ እዚህ ጋር የምትመለከቱት እንግዲህ ግዙፍ አደባባይ ቀጥታ ወደ መስጂዱ ያሳየናል። ወደ ላይ እንደምታዩት ቀጥታ ማለት ነው። በጣም ሰፊ ስፔስ ነው ያዘው። እጅግ በጣም የሚያምር አደባባይ ነው እንደምታዩት። አሁን ላይ ዝግ ነው፣ መግባት አይቻልም። ነገር ግን ቀንቀኖች አሉት። እዚህ ጋር ጽሁፉ እንግዲህ ባንዳር ሲሪ ባንጋዋን ይላል። የባንዳር ሲሪ ባንጋዋን እንግዲህ ዋና ከተማዋ ስም ማለት ነው የቡሩናይ። በጣም ነው የሚያምረው። እንዴት አድርጌ እንደማሳያችሁ አላውቅም፣ ግን ጥግ ድረስ በቃ ቀጥታ በተለይ መስጂዱ ከፊት ለፊት ጋር ሲገጣጠም ምናምን ያለው ምስል እጅግ በጣም የሚያምር ማራኪ ቪው ነው ያለው። ዋው በቃ በጣም ሰፊ ስፔስ ነው ያዘው ይወላችሁ ላይ ድረስ። እና ለመጀመሪያ ጊዜ ደግሞ በተለይ ደግሞ ከእንግሊዝ ሞግዚትነት ነጻ ሲወጡ ቡሩናዮችና ልክ ሀገራቸውን ሲረከቡ ወይም ቡሩናይ የምትባለው ሀገር አሁን ባለው ቦታ ላይ ስትመሰረት የመጀመሪያ ባንዲራቸውንም ኦፊሻሊ የሰቀሉት እዚሁ አደባባይ ላይ ነው። ስለዚህ ይሄ የነጻነት አደባባይ እየተባለ ነው የሚጠራው። የነጻነት አደባባይ ወይም አሁን ባሉት ልክ እዛ ጋር ያለው መስጂድ በሚጠራበት ስም ነው የሚጠራው ማለት ነው። መስጂዱ ደግሞ በአባቱ ነው የተሰየሙት። አሁን ባለው ንጉስ አባት ነው የተሰየመው ማለት ነው። ኦኬ እንግዲህ እንደምታዩት ነው። ዘንቦ ስላባራ በቃ እንትኑ አንፕሪዲክተብል ነው። ምንም ወይዘሮ አሁን ይዘንባል ከፈለገ፣ ከዛ ጸጥ ይላል፣ ከዛ ደግሞ መልሶ ይዘንባል። ምንም እንትን የምትሉት አይደለም። የሆነ በቃ አለ አይደለ የሆነ መናፈሻ ውስጥ እየሄዳችሁ አይነት ነው የሚመስለው። ግሪን እጅግ በጣም ነው የሚያምረው። በጣም ስትሪቶቹ ክሊን ናቸው። አየሩ ራሱ በጣም ነው ደስ የሚለው። የሚገርም ነው ቡሩናይ በእውነት ላይክ ከሚወራለትም በላይ ነው የሆነ ክሊንነቱ። የሚነዱት መኪኖች ምናምን በጣም ጽድት ያለ ነው። በቃ ስትሪቶቹ ምናምን ነገር ጽድት ያለ ነው የምታዩት። ላይክ ለመናገር
ራሱ በጣም እንትን ይላል። ሉክ እንዴት እንደሚያምር በቃ ይሄ ዋናው መስጂድ አሻግራችሁ ስታዩት ተመልከቱ። እዚህ ጋር ያለውን ቪው እዩት፣ ከዛ መስጂዱን እዩት። በቃ ኤቭሪዌር ያለው ቪው እንዴት እንደሚያምር። አንዳንድ ከተሞች እኮ አንዳንድ ቦታ በቃ በጣም የሚያስጠላ እንትን ያለው ነገር ታገኛላችሁ ሆነ ከስንት አንድ ሄዳችሁ አይደል? በጣም የሚያምሩ የሚባሉ ከተሞችን በጣም ቁልቁል ያለ መንደር ታያላችሁ። እዚህ ግን በስመ አብ ኤቭሪ ኮርነር ነው የሚያምረው። ተመሰቃቀለ የምትሉት የውሃ ላይ መንደር በራሱ የሀብታም መንደር ነው ለካ የሆነ ቀለል ያለ ነገር ስለሚፈልጉ። ወይ ጉድ! በጣም የሚያምረው ከተማ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ